ያው ምክር ያበዛውት ሰው ገብቶ እስከሚጨርስ ነው። ሁላችሁንም ሄርስሊሽ ዊልኮመን ብያለሁ። ጌኔቲቭን አብረን እንማራለን። ኦኬ። ስለዚህ እናንተም አብራችሁ ነው የምትማሩት እዚህ ጋር ያላችሁት። በተለይ ደግሞ ያው ማቃችሁ አላችሁ እዚህ ውስጥ። ስለዚህ እናንተም በደንብ በርትታችሁ ታግዙኛላችሁ ጌኔቲቭን ማለት ነው። ስለዚህ ወደ ቶፒኩ እንግባና ጌኔቲቭ እንደ ጌኔቲቭነቱ ምንድነው ራሱ ጌኔቲቭ የሚለውን እሱን ሀሳብ ልስጣችሁ። ጌኔቲቭ ኖርማላይዝ ነበር። ኖርማሊ እና ኖርማላይዝ ቀላቅዬ ላወራ ነበር። ኖርማሊ የምንጠቀመው ቢሎንጊንግነስ ወይም ደግሞ የሆነ ነገር ባለቤትነትን ለመግለጽ የምንጠቀምበት የኬዝ አይነት ነው ወይም የካዙስ አይነት ነው ማለት ነው። ስለዚህ ኖርማሊ እሱን ስንጠቀም ምንድነው ማለት ነው ነው ዋና ከሚባሉት ነገሮች ጌኔቲቭ ከሚያስብሉት ነገሮች መካከል አንደኛው የሆነ ነገር በዘት ማረጋችንን oder Zugehörigkeit እነዚህን ሁለቱን ነገሮች ለማሳየት የምንጠቀምበት ነው። ምንድነው በዚትስ ምንድነው Zugehörigkeit ማለት? በዚትስ በአማርኛ ባለቤትነት ማለት ነው። ኦኬ የሆነ ነገር ኦውነርሺፕ ማለት ነው። እንግሊዘኛ ለምትችሉ ኦውነርሺፕ ነው ወይም ደግሞ አይ ዶንት ኖ በአማርኛ ባለቤትነት ባለቤት። ምክንያቱም እውቀታችሁ ዴር ምንድነው ዴስ እንትን ምንድነው ዴር ከሚለው መውጣት አለባችሁ። የሆነ ጉዳዩ ምንድነው ስለምንድነው የነገር እውቀቴ ስለዚህ ነገር ምንድነው ያለኝ እውቀት የሚለው ራሳችሁ ማወቅ መገምንትም በዛ ላይ ቤዝ ያደረገ በዛ ላይ መሰረት ያደረገ እውቀት ሊኖራችሁ ነው የሚገባው። ስለዚህ ባለቤትነት። ኦኬ ሁለተኛው Zugehörigkeit ምንድነው? እንደዚህ ላድርግና አንደኛው በዚትስ ማድረግ፣ ሁለተኛው ደግሞ Zugehörigkeit ደግሞ አማርኛ የምትችሉ ታግዙኛላችሁ። ኦኬ አማርኛ ላይ አንዳንዴ በጣም ከባድ ነው። ለማንኛውም ቤሎንጊንግነስ ነው እንግሊዘኛ ቤሎንጊንግነስ ወይም ደግሞ ምንድነው የሚባለው? እስቲ አዋጡ። እነ ቅድስት እነ መቅዲ የሆነ ነገር አባል መሆን ነው ወይ ምንድነው ቤሎንጊንግነስ? አጋር መሆን አባል መሆን። እስቲ አዋጡ። አጋር መሰለኛል አይደል? ቤሎንጊንግነስ ማለት አይ ቢሎንግ ቱ ጂሰስ እንላለን አይደል? ለምሳሌ ምንድነው የሚባለው? እኔነቴ። ለማንኛውም አይ ቲንክ አጋርነት ምናምን ልበሏት። አጋርነት ልበለው። ሌላ የተሻለ አማርኛ ካላችሁ አዋጡ ኮሜንት ላይም። አጋርነት። እንግሊዘኛው ግን ትክክለኛ ዋን ቱ ዋን ትራንስሌሽኑ Zugehörigkeit ማለት ቤሎንጊንግነስ ማለት ነው። አይ ቲንክ አጋርነት በሚለው እንስማማ። ሌላ የተሻለ ቃል ያላችሁ ጀርመንኛ አላልኩም አማርኛ አዋጡ። ኦኬ አዙ። ስለዚህ ጌኔቲቭ ማለት እንደ ሐሳብ ለምሳሌ አይ ዶንት ኖ ለምሳሌ ቲጂ መኪና ካላት ይሄ መኪና ቲጂን መግለጽ የምንፈልግ ይሄ መኪና የቲጂ ነው እንላለን። ወይም ደግሞ ቲጂ ሴት ከሆነች መስማማት እሱ ሌላ ነው። አግሪ ማድረግ ነው። አይ ቲንክ ቤሎንጊንግነስን እንግዲህ ወይ ትራንስሌት አድርጌ እዚህ ጋር በጎግል እስቲ የሚለኝን አማርኛ ማለት ነው። ኦኬ የሚለንን እንስማና የተሻለ ቃል ካለ እንወስዳለን። ትራንስሌት ኦኬ። እስቲ ቤሎንጊንግነስ ምንድነው? ቤሎንጊንግነስ አማርኛ ሚውት አድርጉ። እሺ ሚውት ያላረጋችሁ ጀስት ሚስጥር እንዳንሰማባችሁ ነው። አምሃሪክ ንብረትነት አዎ፣ ግን ሞር የዛ ጉዳይ ባለቤት ስንሆንና የዛ ጉዳይ የሆነ ሰው የኛ ባለቤት ሲሆን የምንጠቀምበት ነው። ይሁን ቤሎንጊንግነስ ንብረትነት። አዎ ንብረትነቴ አይ ቢሎንግ ቱ ጂሰስ ማለት ያው ንብረትነቴ የክርስቶስ ነው እንደማለት ነው። ስለዚህ ይሁን አጋርነት ወይ ንብረት። አጋር እንደውም ፓርትነርሺፕ ነው እውነት ለመናገር ቲጂ ንብረትነት የሚለው ሞር ይሻላል። እሺ ስለዚህ
ይሄ ነው ጌኔቲቭ። ጌኔቲቭን በሀሳብ በዚህ መልኩ ነው የምንገልጸው። ግን እንዳልኳችሁ ከዛ በኋላ ወደ እንትኖቹ አርቲክሎቹ ጋር እየገባን በደንብ እናያለን። ከዛ እንደ በአማርኛ ቀለል ሰው አስረዱ ብትባሉ ለምሳሌ ይሄ መኪና የሰውየው ነው፣ ይሄ መቀመጫ የልጆቹ ነው፣ ይሄ እንትን የሴትየዋ ነው፣ ይሄ ነገር የውሻው ነው፣ ይሄ ነገር የድመቷ ነው፣ ይሄ እንትኑ የእንትና ነው ምናምን እያልን አማርኛ እናወራለን አይደል? እሱ ማለት ነው ጌኔቲቭ። ስለዚህ አንድ እኔ የሆነ ነገር ባለቤት ነኝ ለማለት ትጠቀምበታላችሁ። ሁለተኛ ደግሞ ይሄ ነገር የሰንበዲ ነው ብላችሁ በዛው መልኩም ትጠቀምበታላችሁ። ስለዚህ አይ ቲንክ ጀነራሊ በሀሳብ ለመግለጽ ያህል እነዚህ ሁለቱ ነገሮች በደንብ ይገልጹታል። ስለዚህ ጌኔቲቭን እንደ ጌኔቲቭ ከእናንተ ውስጥ ያልገባው ሰው አለ? አደራ ዴርዲዳሱን እርሱት። ጌኔቲቭን እስቲ እዚህ ውስጥ ያላችሁት ስምንታችሁ ገብቷችኋል ያወራሁት ነገር? ምክንያቱም እናንተ ሳምፕል ናችሁ ታች ላሉት ሰዎች። እኔ ገብቶኛል። ገብተዋል። እሺ ትንሽ ግራ የገባው ሰው እንትን ብዙ አንደርስታንድ ያላደረገ አለ ከእናንተ ውስጥ? ኦኬ ስለዚህ ሜቢ አንድ ጥያቄ ልጠይቅ። እሺ ቅድስት፣ እሺ ጠይቅ። ለምሳሌ ስልኩ የኔ ነው፣ ይሄ ጌኔቲቭ እንትን ይላል። ስልኩ የኔ ነው ጌኔቲቭ ሳይሆን እሱ በዳቲቭ መገለጽ ይችላል። ለምሳሌ ልንገርሽ አሁን ለምሳሌ አንቺ አሁን ይሄ ኮምፒውተር ፊት ለፊት ይታይሻል አይደል? ኮምፒውተሩ የእንትና ነው የኔ ነውም ትችያለሽ፣ ግን በጌኔቲቭ ሞር ከሱ በላይ የምንገልጸው እንችላለን። በፖሰሲቭ ትችያለሽ፣ ይቻላል። እሱ በፖሰሲቭ አርቲክል ይገለጻል። ኦኬ እና ሌላ ጥያቄ፣ ለምሳሌ ስልኩ የኔ ነው፣ እኔ ደግሞ ለምሳሌ ስልኩ ምን ልበል፣ እኔ ደግሞ የስልኩ አማርኛው እንትን አይልም እንጂ ችግር የለም። እኔም ደግሞ የዛኛው አለ አይደል? አንዱ ለአንዱ አሁን ምንድነው መሰለሽ ሀሳቡ የሆነ ሁለት ነገሮች አሉ። አንዱ ነገር የሆነ ሰው ነው ለማለት ነው የምንጠቀምበት ጌኔቲቭ። ገብቶሻል ሀሳቡ? የሆነ ነገር የእንትና ነው። ቅድም ሰማሽ? መኪናው የሰው አካል የሆነ ሰው መሆን አለበት ማለት ነው። አይ ግዴታ። ለምሳሌ ምግቡ የውሻው ነው ማለት ትችላለሽ። ለምሳሌ ልብሱ የወንበሩ ነው ማለት ትችላለሽ። ዳዝም ማተር የሆነ በአማርኛ ስናወራ አንድን ነገር ይሄ ነገር የእንትኑ ነው እንል የለ? በቃ እሱን ብቻ ያዙ። ሌላ ግር እንዳይልሽ ሌላ ምሳሌ ሳታስገቢ ይሄ ነገር የእንትኑ ነው፣ ይሄ እንትኑ የእንትና ነው ምናምን የምንለው እሱኛው ፐርፐዝ ነው ማለት ነው። ኦኬ ስለዚህ አንድ የመጨረሻ ልጠይቅ። ጠይቂኝ፣ ጥያቄ ካለ ጠይቂኝ፣ አትጨነቂ። ከዚህ ጋር በተገናኘ ብቻ ኖት ጌኔቲቭ ጋር ግን አይደለም። ግን ልንገርህና ከሌላ ቀን ከሆነ ሌላ ቀን ተመልስልኝ። እስቲ ልስማሽ። ዳቲቪስ ብለን ስንል እንደዚህ ክሊርሊ አሁን ጌኔቲቭ በቃ አይ ጀስት አንደርስታንድ ባለቤትነት ነው እንትኑ እንትን ነው የሚል ነገር ዳቲቭን ግን ለመረዳት አይ ካንት። ዳቲቭ እና ጌኔቲቭ በኮንሰፕት ደረጃ ተቀራራቢ ናቸው። እሺ ተቀራራቢ ናቸው። የሆነ ነገር መሆኑን ለምሳሌ እስከ ሆርት ሚር እንላለን አይደል? የሆነ ነገር ስለዚህ እሱም በዛ መልኩ መግለጽ እንችላለን። ኦኬ ብዙ የሚያስጨንቅ ነገር አለ። ግን ካዙስ ተብሎ ስም የተሰጣቸው ኬዝስ ተብሎ ወይም ፌለ ተብሎ ስም የተሰጣቸው ምንም እንኳን ተመሳሳይ ተቀራራቢ ሀሳብ ቢኖራቸው በዳቲቭ ሊገለጽ የማይችል የጌኔቲቭ ሀሳብ ሊኖር ይችላል። በዳቲቭ ተገልጾ ደግሞ ተቃራኒው አንዱ የአንዱን መጠቀም የማይችሉት ሊኖር ይችላል። ጌኔቲቭ እንዴት አገልግሎት ላይ እንደሚውል ዛሬ ስለማስተምራችሁ ሙሉ ጊዜ እሱ ላይ ስለማሳርፍ ጌኔቲቭን በደንብ ስትረጁ ከዛ ኮንሰፕት ውጭ ያለው ዳቲቭ እንደሆነ ይገባሻል። እሺ በቃ ችግር የለውም። እሺ ስለዚህ ሌላ ጌኔቲቭን አሁን ጌኔቲቭ የሚያስብለው ይሄ ነው አልኳችሁ። ሌላ ደግሞ ጥያቄ ይኖራል። አሁን እሷ እንዳለችው ለምሳሌ ጥያቄ ይኖራል ከዳቲቭ ጋር ትንሽ እንደውም ይሄ ነገሩ ያመሳስለዋል። ጌኔቲቭ ጥያቄ ስትጠየቁ የማን ነው አይደል የምትባሉት፣ ወይም ደግሞ ለማን ነው ባለቤትነቱ ይባላል። የሆነ አማርኛ እንደዚህ ያለ አስተካክሉ። እሺ ከተሳሳትኩ ይሄ ነገር ባለቤትነቱ የማን ነው እንላለን አይደል? የሆነ ነገር ኦኬ። ለምሳሌ አንድ መኪና ባይ የዚህ መኪና ባለቤት ማን ነው እላለሁ፣ ወይም ደግሞ ይሄ መኪና ባለቤትነቱ የማን ነው ወይም ደግሞ ኦነሩ ማን ነው ብዬ መጠየቅ እችላለሁ። እንደዚህ አይነት አጠያየቅ በጀርመንኛ ቬሰን ይባላል። ቬሰን ሰማችሁ?
ኦኬ ደብል ኤስ ነው ቀይረዋለሁ። ቬሰን ኦኬ። ስለዚህ አንድ ጀርመንኛ የሚያወራ ሰው እናንተን መጥቶ ጥያቄ መጠየቅ ቢፈልግ ቬሰን ገሆርት ኤትቫስ ብሎ ነው የሚጠይቃችሁ። ሁም የሚባለው አላል ሁም አደራ ዳቲቭ ላይ በኋላ ስትሄዱም ይህንን ቃል ልታዩ ትችላላችሁ። ግን እንደ ኮንሰፕት ጌኔቲቭ ላይ እንደ ኮንሰፕት ይህንን እንጠቀማለን። ኦኬ ስለዚህ ባለቤትነቱ የማን ነው? አማርኛ አዋጡልኝ እሺ። እንግሊዝኛ የምትችሉ ሰዎች እኔ የተሳሳተ ካልኩኝ ንገሩኝ። ቬስን ቱሁም ቬም ማለት ቬም እሱኛው ለዳቲቭ ነው። ቬም ገሆርት ነው። ይሄ ደግሞ ሁዝ ነው የሚባለው። ይቅርታ ሁዝ ቢሎንግ ኤትቫስ ሁዝ። ስለዚህ በአማርኛ ለማን ልበለውና አቅልለን እንትን ለማለት ለማን ወይም ደግሞ የማን እነዚህን እንደ አስታራቂ ቃላቶች እንያዘው በባዶ ከምንተው ማለት ነው። ኦኬ ስለዚህ ጌኔቲቭን እንደ ጌኔቲቭ ስታስቡት እንዳትረሱ። ተለቅል አድርገው ይሄንን በቃ ጌኔቲቭ ይሄ ነው በኮንሰፕት ደረጃ ማለት ነው። ትንሽ ልቀንስ ይሄንን ያ ስለዚህ ትንሽ ከለርፉል ላድርግላችሁ። ሁልጊዜ ከለርፉል ሲሆን ስለሚታይ ስለዚህ ፍራግ በምትጠየቁ ሰዓት እንዳሳየዋችሁ ቬስን ሁዝ ወይም ለማን የማን አይነት ሴንስ ያለው ነገር ነው የሚሆነው ማለት ነው። ኦነርሺፕ ወይም ደግሞ ቢሎንጊንግነስ ሁለቱም ባለቤትነትን የሚያሳዩ ናቸው። ይሄኛው ራሳችሁ ኦነር በምትሆኑ ሰዓት ነው። ይሄ ደግሞ ለሆነ ነገር አሁን እኔ ጌታ ነኝ ስንል የእግዚአብሔር ነኝ ወይም የአላህ ነኝ ስንል የዛ አይ ቢሎንግ ቱ ዛት ቲንግ ለዛ ክሬተር የዛ ነኝ ብለን በምንወስን ሰዓት እንደዛ የምንጠቀምበት ቃል ነው እና በሀሳብ ደረጃ ጌኔቲቭ ይሄንን ይመስላል። ኦኬ ስለዚህ ኢምፕሊሜንቴሽኑ ላይ ከመምጣታችን በፊት ወይም ደግሞ ተግባራዊ ነገሩ ላይ ከመምጣታችን በፊት ሲምፕል የሆነችውን የተለመደችውን ነገር እንሰራለን ማለት ነው። ጊፍት የምትልኩልኝ ሰዎች በወጣ ይተካ ምናምን ያሰባችሁትን ያሟላ እዚህ ውስጥ ሲመርቁ እስቲ ቲጂ መርቂ እስቲ ጊፍት ለሚልኩ እኔ እኮ አለቀብኝ ቃላት። ምርቃት የለሽም? እኔ ዳንን አይቼዋለሁ። ዳንም መጥቶ ነበር። ዳን ዋውስ ውስጥ እሱም አለ ጊፍተር ውስጥ መምህራችን ትናንት በጣም ይቅርታ ትናንት እኔ መግባት አልቻልኩም። ገብቼ ኮምፒውተሩ አስቸግሮት እንደነበር አይቻለሁ። እየነዳው ስለነበር አልቻልኩም። መንገድ ላይ ስለነበረ ማውራት አልቻልኩም እና ሶሪ ካለህ አደራ ብቅጥልቅ ሙሉ ሰዓት ባትቀመጥም ብቅጥልቅ በል። በተለመደው ሰዓት 22 ከ20 ምናምን አካባቢ ላይ ለመምጣት ሞክር። የምትቀመጥ ከሆነ ተቀመጥ። ኦኬ አትመርቂልኝም ቲጂ? ሚያችሁ እንደማቱ ሳላ ረጅም ይሆን ይያል በጣም ይርዘም እስከ ዳይፐር ምናምን ይድረሱ ምትቀጥላችሁ በቃ ችግሩ ያለንበት ሀገር እዚህ ላላችሁት እስከ ዳይፐር ምናምን ያደርሳችሁ። ያው ዳይፐር ብዙም አይወደድባችሁም። ስለዚህ እድሜያችሁን እንግዲህ ያሰባችሁትን ያሳካላችሁ። ለማንኛውም እርፍ እየተባልሽ ነው። ጭራሽ ተረግሙና እንትን ይመልሱ እያሉ ነው። ጊፍቴን እስከ ዳይፐር መቆየት የማይፈልጉ ናቸው። ያሳካላችሁ ነው። ያ ዳንከ ብያለሁ። ለምስክርነት ያብቃን እንግዲህ በልቦናችን ያሳድርልን። ብቻ የዛኔም ዴርዲዳስ እንዳንባባል ዋናው ምርቃት እንደውም እሱ ከዴርዲዳስ ያወጣችሁ ከዛ ያውጣን። ላይፋችሁን በደንብ እንድትኖሩ ያርጋችሁ። አክቹዋሊ ያው ታክስ ታግ ወደ ሽርት ፉሽርት ይባላል። ብዙ ነገር ዴይ ቱ ዴይ ወይም ደግሞ ስቴፕ ባይ ስቴፕ የማይሄድ ነገር የለምና እናንተ አተልቃችሁ ሙሉ ኮንሰፕቱን አትዩት። ጀስት እንደዚህ እያፈራረስናት እንሄዳለን ቋንቋ። ለማንኛውም ዳንከ ብያለሁ በድጋሚ። እንትን ሚዩት ያላደረጋችሁ ሚዩት ለማድረግ ሞክሩ። ድንገት የቤት ሚስጥር እንዳንሰማ ሚዩት አድርጉ። እላይ ዛፍ ቲፕስ ከሚለው ስር ይታያችኋል። ከአጠገቡ ጆይን የሚላለ ሜምበርሺፕ የክፍያ ምናምን አይደለም፣ ግን እንደዚህ ሞር ሜምበር በኖረው ቁጥር ቻናሉ ቲክቶክ ድርጅቱ ከሌሎች ምንድን ነው የሚባለው ክሬተሮች ከፍ ያለ ቦታ ይሰጠዋል እና ኦልሬዲ ፎሎወር የሆናችሁ ሰዎች ጆይን አድርጉ። ላይ 17 ቁጥር ይታየኛል፣ 17 ሰው የሚል ይታየኛል። ዝም ብላችሁ ጆይን በሉት። ከሌላው የተሻለ ያው መረጃ ይደርሳቸው። ወደፊት ደግሞ የሚታሰቡ የሚዘጋጁ ነገሮች ካሉ እንግዲህ ቅድሚያ ለእናንተ ነው ራሱ የሚልከው ማለት ነው ቲክቶኩ። ስለዚህ ጆይን አድርጉ፣ ላይ ያለውን ነገር ንኩት
ለማንኛውም ዳንከብ ያለው ድጋሚ አሁን ወደ ምን እንገባለን ማለት ነው። እዚህ ጋር ከነሰላም ጀምሬ በዴፊኒት እና በኢንዴፊኒተ እስቲ እንያቸው። ጌኔቲቭ ራሱ አርቲክሎቹን እንያቸው በመጀመሪያ ደረጃ ኦኬ። እነሱን እንያቸውና ጊዜ ከበቃ ምሳሌ እንሰራለን። ስለዚህ ሰላምዬ አንቺን ምን አሰራሻለሁ መሰለሽ? የጀርመንኛ ጄንደሮችን ትነግርኛለሽ። ምን ምንድን ነው ያለው የጀርመንኛ ይታይሻል። ጄንደር የሚለው ጾታ እነሱ ብቻ ወደ ታች እነሱን ታሰርኛ ምን ምን አሉ። ከዛ ለነሱ ደግሞ እየሰበሰብ እንሄዳለን ማለት ነው። ኦኬ ምንድን ነው የምንጠቀመው? ለምሳሌ ወንድ ሲሆን ምንድን ነው የምንለው? አይ ጾታውን ምንድን ነው? ማስኩሊን ነው ፌሚኒን ነው ምንድን ነው የምንለው? ማስኩሊን። እሱንም እንድታውቁት ፈልጋለሁ አብሮ ከእውቀታችሁ ጋር የወንዱን ጾታ ዴር ብቻ ሳይሆን የምንለው። ምክንያቱም ጥያቄ ቢመጣ የሆነ ነገር በማስኩሊን መልሽ ብትባይ ምንድን ነው ማስኩሊን እንዳትሉ ማለት ነው። የምታውቁ ታውቃላችሁ፣ ግን ለማታውቁ ማለት ነው። ስለዚህ ማስኩሊን ወንድ ጾታ ነው። ምንድን ነው በኖሚናቲቭ ማስኩሊን? ዴር አይደል? በኖሚናቲቭ አይደል? አለስከለ መቅድ ወይ ብዙ ስልኮች እየሰማው ነው። አይዶ ሚውት ማድረግ ከቻላችሁ ሚውት አድርጉ። ከሰላም ውጪ ሚውት አድርጉ። ይቅርታ፣ እሺ፣ ከይቅርታ ጋር ሚውት አድርጉ። ወይ ሰላም ለመስማት እየሞከርኩኝ ሌላ ድምጽ እየሰማው ነው። እሺ፣ አሁን አንቺ ይሰማኛል። እሺ፣ ማስኩሊን ወንድ ዴር አለን። ሌላ የሴት ጾታ የሴቷ ምንድን ነው እኮ አይሽ፣ እንደዚህ እርግጠኛ እንድትሆኑልኝ አግዟት። እሺ አብርታችሁ እዚሁ ላይ ገስት ላይ ያላችሁ ፌሚኒን። ኦኬ እሺ፣ ፌሚኒን ደግሞ ምንድን ነው በኖሚናቲቭ? ፊሚነን ነው የሚባለው። ለዛ ፈፉ ፊፋፌ። ኦኬ በአማርኛ አልጻፍልሽ? ያው እዚህ ጋር ጻፈው ነው። ያው ችግር የለው። ፌሚኒን። ኦኬ ይሄኛው ደግሞ ማስኩሊን ፌሚኒን። እሺ ይሄ ደግሞ ማስ የትገባውኝ ማስኩሊን። እሺ ፌሚኒን ምንድን ነው? ዴር ነው? ዲ ነው? ዳስ ነው? ምንድን ነው በኖሚናቲቭ? እሺ ዲ ነው። ዲ አልስክ ነው። እሺ ከዛ ደግሞ ሌላ ሰው ልጠይቅ። መቅዲ ደግሞ ገለልተኛ ጾታና በብዛት ትነግሪኛለሽ። ገለልተኛ ጾታ ምንድን ነው መቅዲ? በጀርመንኛ ምንድን ነው የሚባሉት ገለልተኛ ጾታዎች? ኒውትሮን። ኖይትሮን። ኦኬ ልጻፈው አይደለ? አንዴ ከጀመርኩት ላይ ቀር ኖይትሮም ሩምም ይባላል። ኖይትሮም እንደፈለጋችሁ ማለት አዙ። እሱ ደግሞ ምንድን ነው? ዴር ነው? ዲ ነው? ዳስ ነው? ምንድን ነው በኖሚናቲቭ? ዳስ። ትንሽ ሪቫይዝ ለማድረግ ነው እንጂ አታውቁትም ማለት አይደለም። እሺ ቆይ አተልቀዋለሁ። ሳይዙን ወይ ተለቅ ላድርገው እዚህ እያለ ሳረሳ በጣም ሚጢጥ ይሆናለች። እስቲ 25 እናድርገው። ይታያል እንደዚያ ትንሽ ከቀደሙ ይታያል። አለስከላ እሺ መቅዲ አለሽ? ስኒ ምልክት ሆኗል። ስልክ ምናምን ከገባብሽ አላውቅም አለሁ። እሺ በብዛትስ ምንድን ነው? ብዛት ብዙ ሲሆን ማስኩሊን፣ ፌሚኒን፣ ኖይትሮም። ከዛ ብዛት ሲሆን በብዛት ፕሉራል አይደል? ፕሉራል አውቄ እኮ ነው። የምታውቂውን ነገር እኮ ነው የጠየቅኩሽ ያለሁት። ፕሉራል እንዳትጨናነቂ። ፕሉራል ደግሞ እሱን ደግሞ እዚህ ጋር እንጻፈው። በአማርኛ ሁሉም ሰው እኩል ስላልሆነ ፕሉራል። ኦኬ ፕሉራል ምንድን ነው እንትኑ በኖሚናቲቭ ዲ አይደል? አለስክላ። ስለዚህ አሁን እያየን ያለ ነው ምንድን ነው ማለት ነው? ኖሚናቲቭ
በሽቲምተ አርቲክል ወደ ዴፊኒተ አርቲክል ዴር ዲዳስ የሚባሉትን በኖርማል በኦሪጂናል ቅርጻቸው ነው ያየ ነው። ኦኬ በኦሪጂናል ቅርጻቸው ስናያቸው በዚህ መልኩ ነው ማለት ነው። ስለዚህ ማስኩሊን ኖይትሮም ፌሚኒን ኦን ፕሉራል። ከዛ ጌኔቲቭ ላይ ልመጣ ነው። ጌኔቲቭ ላይ ስመጣ ኬኤስዩ አለሽ። ኬኤስዩ እንዳትጨነቁ እሺ። በመደዳ መጠራችሁ ካወቃችሁት አውቀዋለሁ፣ ካላወቃችሁት ደግሞ ምንም አለሽ። ኬኤስዩ ብዬ ልጥራሽ መቼማ። እሺ ችግር የለውም። እሺ እኔ ናት ማስኩሊን የወንዱ ጾታ ዴር የነበረው በጌኔቲቭ ምንም ይሆን ይመስልሻል? ዴር የነበረው ዴስ ሳይሆን ዴስ ይቅርታ፣ እንዳባባላችሁ እንዳላችሁበት ቦታ ደዱዲዳ ዴስም ትችላላችሁ፣ ደስም ትችላላችሁ፣ ደስም ትችላላችሁ። እዳዝማታ ይሄ ነው አይደለ የፈለግሽው? ልክ ነኝ? ኬሲዩ እሺ። ኖይትሮምስ ምንም ይሆን ይመስልሻል? ገለልተኛ ጾታ እሱም ግላሽ ዴስ ነው። ስለዚህ ዴስ። አሁን ደግሞ ታች ቅድስት ደግሞ የሴት ጾታና ፕሉራል ምንም ይሆን ይመስልሻል? በጌኔቲቭ ዴፊኒት አርቲክላቸው አለሽ ቅድስት? ኮሜንት መስረቅ ትችላለሽ። የኮሜንቱን ማላቃጥረው ያው እንዳታየው ነው። ራሳችሁን መጀመሪያ ፈትኑ። ከዛ ሲከብዳችሁ ጎንበስ ብላችሁ ይሰማለሁ። አሁን ትሰሚያለሽ። የሴት ጾታ ዲ የነበረው በኖሚናቲቭ በጌኔቲቭ ምን የሚሆን ይመስልሻል? ዴር። አንቺ ጋር ከሆነ እንግዲህ ያው እንችለዋለን። አዎ ጩኸት መንገድ ላይ ነኝ። ችግር የለውም። እሺ ፕሉራልስ ምን የሚሆን ይመስልሻል? በብዛት ደስ። እሺ እናመሰግናለን። አውሮፓ አለ ያ አሉ ኮሬክት የምታደርገው ነገር አለ እዚህ ውስጥ ከሁለተኛው ሃይላይት ካረኩት ውስጥ የሴቱን ዴር አለች፣ ፕሉራሉን ደስ አለች። ዲዘ ፕሉራል ዲሰ ዩንጋ ዲ የነበረው ፕሉራል ወዬ ቅድስት ዴር ተመልሰሽ መጣሽ። አዎ እኔ ደግሞ በቃ ነፋሱ ይዞሽ ሄደን የመሰለኝ አብሮ። እሺ አለስክላ። ስለዚህ በዚህ ተስማማን አይደለ? በዚህ ከተስማማን ይሄንን ተመሳሳይ ከለር ልስጥላችሁ። አወጣችኝ ያላውቀው ነበር። ተረፍክ። ለማንኛውም በጣም ደስ የሚለው ደስ የሚለው ነገሩ የጌኔቲቭ በግሩፕ ስለሚያደርግ እናንተ ለማወቅ ብዙ አትቸገሩም። ኦኬ ሌላ ቀለም ልስጥላችሁ፣ ለየት ያለ ቀለም አለስክላ። እንደምታዩት በሽቲምታ አርቲክል በሚሆን ሰዓት ወይም ዴፊኒተ ወይም ደግሞ የተረጋገጠ አርቲክል ማለት ነው። መቼም አስተምሬያችኋለሁ ብዙ ጊዜ ስለ ዴፊኒተ እና ኢንዴፊኒተ ወይም ስለ በሽቲምተ እና ኡን በሽቲምተ አርቲክል። ለማንኛውም ዴር እና ዳስ ደስ ይሆናሉ። ዲ እና ዲ ደግሞ በምታዩት መልኩ ዴር ይሆናሉ ማለት ነው። ስለዚህ የበሽቲምታ አርቲክሉን ከለሩን የቀየርኩላችሁ ለዛ ነው። ስለዚህ አውሮፓ አንተ ጋር ልመጣ ነው። አሁን ደግሞ በኖሚናቲቭ የማስኩሊን እና የኖይትሮም ኖሚናቲቭ ላይ ምንድን ነው የምንለው? በኖሚናቲቭ ላይክ አይነ ላይ ምንድን ነው የምንላቸው? ለማስኩሊን ምን እንላለን? ኦኬ ማስኩሊን አይነን ነው የምንለው። ኖሚናቲቭ ነው ያልኩ። ኖሚናቲቭ ማለት ባይዘው ኦሪጂናል ቅርጹ ማለት ነው። ኦኬ ኦሪጂናል ቅርጹ ማለት ዳስ አውቶ የነበረውን ምንድን ነው የምንለው? ማን ነው ዴር አፕፍል የነበረው ምንድን ነው የምንለው? አይን አፍል ግን በቃ እሱን ነው የምፈልገው። ኖሚናቲቭ ስትባሉ በቃ ምንም አይነት ኬዙ ሳይቀየር ያለው ኦሪጂናል ቅርጹ ማለት ነው። እሺ ዳስ አውቶ የነበረውን ምን እንለዋለን? በኢንዴፊኒት አርቲክል አይነስ። አንተ ያለኸው ገላጭ ላይ ነው። አሁን ክሊር እንድታደርግልኝ ፈልጋለሁ። እሺ አሁንም ተመልሼ ብጠይቅህ እንዳይምታታብ እኔ ቀና በልና እዚህ ጋር ኖሚናቲቭ ኡንበሽቲምተ ያልኩ ኖሚናቲቭ ማለት ኦሪጂናል ቅርጹ አይን አውቶ ማነው ዳስ አውቶ ካልክ ምን ትላለህ? አይን በቃ ሌላ ውስብስብ ነገር ውስጥ አትግባ። አይነስ ምናምን የሚለው አይደለም። ኦኬ አሁን ያለነው ምን ላይ ነው? ኖሚናቲቭ። ያው እዚህ ጋር ይታያል ከላይ ታይትሉ
አየው ይሄኛው ኮሎምን ኦኬ ኖሚናቲቭ ላይ ስለዚህ ዴር እና ዳስ አይን ይሆናሉ። አሁን ደግሞ ካንተ ስር ማን ያለው ቲጂ ነች። ቲጂ ደግሞ የሴት ጾታና የፕሉራልን በኖሚናቲቭ ትነግርኛለሽ። አይነ ይሆናል ሲንጉላሩ፣ ፕሉራሉስ አይነም ይሆናል። ይሄኛው አይነን ይሆናል። በኖሚናቲቭ ነው ያልኩት። እሺ እየሰማሽኝ፣ አኮሳቲቭ ዳቲቭ ምናምን አላልኩ። ይሄ አይን ነው። ይሄኛው ምንድን ነው የሚሆነው? ቆይ እንታረቁት። ይሄኛው አይን ዲ አይን ነው የሚሆነው። እሺ ይሄ አይን ይሆናል። ለምሳሌ አይነ እኮ የምትሉትን ነው የምጽፈው ስለማጻፋችሁ ስላልሆነ፣ ስለዚህ ፕሉራል ምን ይሆናል? አይነን። ኦኬ ከዛ ላስ የሚለው የመጨረሻው መጀመሪያ የገባኸው ወይም የገባሽው ልጅ አለሽ ታች ከቲጂ ቀጥሎ አለሽ። እሺ እኔ ናት እዚህ ጋር የቲጂን የምታስተካክዪው አለ አይነ ነው መሆን ያለበት። ሁለቱም አይን አይደል? ሁለቱ አንድ አይነት ነው መሆን ያለበት። ኦኬ ስለዚህ እሷን ላስወራት አንዴ። ላስ አለሽ? እሺ ይሄኛው ልክ ይመስልሻል? ሁለቱ ዲዲ ስለሆነ ሁለቱም አይነ ነው የሚሆነው። አለስክላ አሁን አዳምጡ፣ በደንብ አዳምጡ ሁላችሁ። አይነ አይደለም እኮ ይመስለኛል። እኔ እንደኔ ፕሉራል አይነ አይደለም። አይነ የሚባል ፕሉራል የለም። ኤግዛክትሊ። ስሙኝ አሁን ለምንድን ነው አሁን ይሄ አይነ የለም ብዬ አልፌ መሄድ አልፈልግም። ኦኬ እውቀቱም መያዝ አለባችሁ። እኔ ለምን እንደሆነ ምናምን ንገረን ደስ ይለኛል። ለብዛት ከሆነ አይን ለምን ያስፈልጋል ብዬ ስለ አያስፈልግም ነው የሚመስለኝ። በቃ ኤካር ካልን በኋላ ኤካርስ አንልም አይደል? ካርስ ብቻ ነው የምንለው አይደል? ቲጂ እና ላስ ሁለታችሁ በደንብ አዳምጡ እሺ። ሌሎቹም ድንገት ግራ የሚገባችሁ ካለ በኢንዴፊኒት አርቲክል ጊዜ ኤባናነ ወይም ደግሞ አይነ ባናነ ብላችሁ ባናነን ነው እንጂ የምትሉት፣ ወይም ደግሞ በዴፊኒት አርቲክል ዲ ባናነን ሲጋያችሁት፣ ይሄ በዴፊኒት አርቲክል ዲ ባናነ ማለት ይቻላል። ግን አይን አይትሉም። ሲጀመር አይን ማለት ምን ማለት ነው? ቲጂ አንድ ማለት ነው አይደለም? ስለዚህ አንድ አበቦች ልንል ነው ማለት ነው። እዚህ ጋር አበቦች ምን በቃ ጀስት ኮንሰፕቱ ከጭንቅላታችሁ እንዳይጠፋ ነው። ስለዚህ ብሉመን ብቻ ነው የምትሉት። ኡዳ ዲ ብሉመን እዚህ ጋር ማለት ትችላላችሁ፣ ዲ ተጠቀማችሁ። ስለዚህ በዚህ ኬስ wir haben keine indefinite Artikel für Plural። ኦኬ ቀይ አድርጌ ላስቀምጥላችሁ። ስለዚህ እነዚህ ሁለቱን ከለሩን ቀይሬ አሁን ማስተካክዬ ከዛ በኋላ ደግሞ ወደ ላይ እንደገና ኤም ነው የሚታየኝ። እላይ ያለሽው አሮኑ ስምሽ ግን ኤም ነው የሚታየኝ። ኦኬ ከለር ላድርግላችሁ፣ ትንሽ ለየት ያለ ቀለም ላድርገው። ኦኬ ኢኤም የሚለው ከላይ ያለሽው ወይም ያለሁ ድምጻችሁን ካልሰማው እንግዲህ አላቅም። ኤማ አለሽ ብስቱዳ ኤማ ወይም እማ እንዴት እንደሆነ አላቅም የተጻፈው። ስዊዘርላንድ ባንዲራ። ኧረ ተንፍሺ ታይ 100 ምናምን ሰው ቁጭ ብሎ አንቺን ነው የሚያዳምጠው። ሰላም መቅዲ ታውቂያታለሽ? ከስዊዘርላንድ ናት። ኦኬ እሺ እንግዲህ ለማንኛውም ስትመጣ ታወራናለች። ኤማ ወይም እማ የሚለው ለማንኛውም ስለዚህ እስከዛው ወደ ታች ልውረድና አንዳንድ ሰው ላሰራ ይሄኛውን። ከዛ በኋላ የሆኑ ነገሮች አስተምራችኋለሁ። ሰው ከማስገባ እናንተ ምንችኛውን ላሰራችሁና ሌላ ነገር ሰዓት ከበቃ ሶሪ ቅርታ መንገድ ላይ ስለነበርኩ ነው። እሺ አባት ችግር የለውም። እኔም ያላስወጣው እኮ ያለ ምክንያት ዝም አትልም ብሎ ነው። እሺ ሰላም ነው። አይሰማም? እኔ በደንብ ነው የሚሰማው። ይሰማል። መሀል ላይ ትጠፋለህ። አሁንም ጠፍተሃል። እኔን እየሰማኸኝ ከሆነ አሁን እየሰማሁህ አይደለም። ድንገት እያወራህ ከሆነ ስትመጣ አስተናግድሃለሁ። እስከዛው ሰላም አንቺ ጋር ተመልሻለሁ። እሺ ሰላም አለሽ?
ሰላም ሰላም። ዛሬ እንዴት ነው ቀኑ? ከኔ ነው ችግሩ? አላችሁ እዚህ ጋር ያላችሁት አላችሁ? ኦኬ ኦኬ። እሺ በቃ ያው ሌላ ሰው አንድ ሰው ከላይ አስገብቻለሁ። ሂዊ እንዴት ነሽ? ደህና መሸሽ? ሰላም እንዴት አመሸች? ይመስገነው። ያው ለአንቺ የአንቺ ጸሎት ተሳክቶ ልጁ ወርዷል። እንዲወርድ እንኳን ጸሎት አላረኩም ግን እሺ ዴፊኒት አርቲክል ከላይ ይታይሻል ያለው ማስኩሊን የሚለው ይሄኛው። አሁን የእሱን ኢንዴፊኒት አርቲክል ትነግርኛለሽ። ዴር የነበረው ደስ ከነበረ አይን የነበረው ምን የሚሆን ይመስልሻል? በጌኔቲቭ ኡምበሽቲምተ ሲሆን አይነስ ልክ ነው። በቃ አይነስ ችግር የለም። እሺ ሰላም ካለሽ አሁን ተንፍሽ፣ ካልሆነ ወደ መቅዲ ልሄድ ነው። እሺ ስለዚህ መቅዲ ካለሽ መቅዲ ደግሞ ይሄኛውን ሞክሪ። ሁለተኛው ኖይትሮሙን ምን እንለዋለን? ኖይትሮም ሲሆን አይነር ነው። የኖይትሮሙን ዳስ የነበረውን ደስ ካልን አይን የነበረውን ምን እንላለን? አይነስ ኦደር አይነር። እንዴ ሙቅ አይሉት ቀዝቃዛ አይሉት እያልሽ እኮ ነው። ወይ ሙቅ ወይ ቀዝቃዛ ምረጭ እንጂ አይነስ ኤኤስ። ኦኬ አንድ ተማሪ ነበረ እና ሌሎች አሪፍ አስተማሪ እያስተማረ ተማሪው ፎከስ አያደርግም እና አስተማሪው ሙቅ ምንድን ነው ሲል ተማሪዎቹ ሆት እያወጡ ሆት ይላሉ። አንዱ እንደገና ቀዝቃዛም ነው ሲላቸው እጃቸውን አውጥተው እሱ ቢዚ ነው ልጁ፣ ይሄ የማይሰማው ልጅ ማለት ነው። ቀዝቃዛ አለው አንዱ እጁን አውጥ። ከዛ ሰው ቢዚ እንደሆነ አውቆ አስተማሪው አንተ ደግሞ ተነሳ ነው እና ስቶን ምንድን ነው ሲለው ያው ሙቅ አይሉት ቀዝቃዛ አይሉት ምናምን አለና አሁን የመቅዲም እንደዛ እንዳይሆን ብዬ ነው። ስለዚህ ዳስ አይነስ። ስለዚህ ፌሚኒን ጋር እንምጣ። ኬኤስዩ አለሽ? ኬኤስዩ ዶቢስትራን ንገሪኝ። አንቺ ደግሞ ዲ ዴር ካልን አይነ የነበረው ምንም ይሆን ይመስልሻል? በፌሚኒን ኬስ አይነም ነው። አስተካክኝ። እሺ አይነ ምን ያልሽኝ? አይነ አነስክላ። እሺ ከዛ ከኬሲው ቀጥሎ ቅድስት አንቺ ጋር መጥቻለሁ። አለሽ ቅድስት? ቤት ገባሽ ወይስ አይደለሽም? ኪዲ ቅድስት ብስዱዳ አይደለሽም። ስለዚህ የአውሮፓ ዱብስትራን ኦኬ፣ አንተ ተራ ነው። እስቲ አንተ ደግሞ ቅድም እንደውም ጥሩ መልስ ሰጥተሃል። ስለዚህ ዴር ዲ የነበረውን ዴር ካልን ኦኬ፣ በኖሚናቲቭ ኬስ ዲ የነበረውን ዴር ካል ነው። በኖሚናቲቭ ኡምበሽቲምተ አርቲክል ላይ ደግሞ አይነ የለም ካልን ለጌኔቲቭ ታዲያ ምንድን ነው የሚሆነው? አለው አለ አለው አይሰማም? ይሰማል። ምን ይመስልሃል? አለው እንዴ ግን ብቻ አይነን ሞቃይሉ አንተ ሙቃይሉ ቀዝቃዛ አይሉት እንዳይሆንብኝ መልስ ወይ አውቀዋለሁ ወይ አላውቀውም በለኝ። ኦኬ ያለው አይመስለኝም። በቃ የለውም። ግን እንደ ምሳሌ ተጠቀሙት ብትባሉ ለምሳሌ ዳይነር ወደ ማይነር ትላላችሁ። ለምን ነው የምንለው? የዚህኛውን ከተጠቀሙ ኦኬ እሺ እንጂ ኖርማላይዘ ኢንዴፊኒት አርቲክል በኢንዴፊኒት አርቲክል የሚገለጽ የፕሉራል ተርም የለም። ኦኬ ግን አንድ ከሆነ አንድ ነገር ከሆነች ማይነ ልክ እንደ ነጠላው ብዙም ቢሆን አንድም ቢሆን በዛ መልኩ ትገልጸዋለህ። በዚህኛው ኬስ እንደ ኤክሰፕሽናሊ ዝም ብዬ በሌላ ከለር ላስቀምጥላችሁ። ኦኬ አሮ ነው ምን አይነት ቀለም እንደምሰጠው በቃ የሆነ እንደዚህ ኦኬ። ስለዚህ ዴፊኒት እና ኢንዴፊኒት አርቲክሎቻቸው በኖሚናቲቭ እንዳያችሁት ዴር ዲዳስ ዲዲ ወይም ደግሞ ዴር የነበረው እነዚህ ሁለቱ አንድ አይነት ቫይብ አላቸው እንደምታዩት። ከዛ ፌሚኒን እና ፕሉራልም ዴር ይሆናሉ። በተመሳሳይ መልኩ ኢንዴፊኒት አርቲክላቸውም አይነስ፣ አይነር
und ፕሉራሉ ምንም ነገር አይኖረውም ማለት ነው። ስለዚህ ጌኔቲቭን በዚህ መልኩ አርቲክሉን ካየ ነው ከዛ በኋላ ምሳሌዎችን አብረን የምንሰራ ይሆናል ማለት ነው። ምሳሌዎችን ስንሰራ ኦውነሮቹ ላይ ወይም ባለቤቶቹ ላይ ተቀባዮቹ ላይ ለምሳሌ እንዴት ብዬ ልንገራችሁ? ለምሳሌ ማስኩሊን ከሆነ ኦኬ፣ አንድ ምሳሌ እዚህ ጋር ልስራላችሁና ኦኬ፣ ለምንድን ነው የልጅ ግራ የሚያጋባ እንዳትሉኝ፣ ቆይ das ist das Auto des Mannes። ኦኬ፣ አንድ ምሳሌ ላሳያችሁ። አሁን እዚህ ጋር እናንተ የምታውቁት የተለመደው ቃል ምንድን ነው? ማን ነው አይደለ? አብዛኞቻችሁ የምታውቁት እዚህ ጋር ኢኤስ ተጨምሯል። አያችሁት? እዚህ ጋር ዴፊኒትሊ ይሄ ኢኤስ ተጨምሯል። እነዚህን ቴብሉ ላይ ጨምሬ እነዚህ ኤንዱንጎች ለእያንዳንዱ አርቲክል ምን ምንድን ነው የሚሆኑት የሚለውን አስተምራችኋለሁ። ኦኬ፣ በጥያቄ አላጨናንቃችሁም እሱ ላይ። ስለዚህ ማነስ ብሩደርስ ምናምን ምናምን የሚለውን እሱ የት ነው የምንጨምረው ነው። ስለዚህ ከዚህ በኋላ አጠገቡ ላይ ዳሽ እያረኩ የምጨምረው ኦኬ፣ ዳሽ እያረኩኝ የምጨምረው የኦብጀክቱን የሰብጀክቱን የባለቤቶቹን ስማቸው ላይ የሚጨምረውን ፊደል ጨምርላችኋለሁ። ኦኬ፣ ምንም ይሁን ምን ሌቭላችሁ ጅም ብላችሁ ጀስት ለመማር ሞክሩ። ኦኬ፣ ስለዚህ በዚህ ኬዝ ደስ የነበረው ላይ ምን እንጨምራለን ማለት ነው? ኤስ ወደ ኢኤስ እንጨምራለን። ኦኬ፣ ይሄ ኬዝ ለደስ ለፕሉራል ለማኑ ለማስኩሊንም ኬዝ እንደዚህ ነው የምታደርጉት። ምንድነው እያወራ ያለው ለምትሉኝ ሰዎች ይሄኛውን አስቡ። ኦኬ፣ አያችሁት? ይሄ ማነስ የሚለው ኤስ ወደ ኤኤስ እንጨምራለን። መቼ ነው የምንጨምረው? እሱን አስተምራችኋለሁ ማለት ነው። ስለዚህ በማስኩሊን ጊዜ በዚህ መልኩ ይሆናል። በኢንዴፊኒት አርቲክል ጊዜም በሚሆን ጊዜ ምንም የተለየ ነገር አይኖርም። በምታዩት መልኩ እንትን ምሳሌ አለኝ አንድ አረፍተ ነገር ኧረ ገና ምን አይተ ገና ብዙ ነው ማሰራችሁ፣ ግን ይሄኛውን ላስቀምጥላችሁ ብዬ ነው። እሺ ኤንዱንጎቹን መቼ ነው የሚጨመሩት የሚለውን ቢያንስ ከመወዛግባችሁ ምሳሌ ስንሰራ ከምትወዛገቡ አሁኑኑ ላሳያችሁ ብዬ ነው። ትንሽ ለየት ሊል እንድታዩት ነው። ኦኬ፣ ስለዚህ በምታዩት መልኩ ስሙ ላይ ኖሙን ላይ ወይም ወደ ጌኔቲቭ የምትቀይሩት ስም ላይ መጨረሻው ላይ ኤስ ወደ ኤኤስ እንጨምራለን። ይሄንን ኮንዲሽን በደንብ አድርጌ አስረዳችኋለሁ ማለት ነው። ኦኬ፣ ከዛ ምሳሌ ስትማሩ በደንብ ተደርጎ ይገባችኋል። ከዚህ በኋላ የምንሰራው ምሳሌውን ስለሆነ የተወሰነ ደቂቃም ቢሆን ማለት ነው። ስለዚህ እንደ እንትን እንውሰደው ካልን ራሱን ቴብሉን ደግሜው ዱፕሊኬት ላድርግላችሁና አረፍተ ነገር ከምንሰራ እዚሁ ጋር እያሰሯችሁ ሄዳለሁ ማለት ነው። ኦኬ፣ ሪኩዌስት የላካችሁ ካላችሁ ድጋሚ ላስገባ። ስንት ቦታ እንዳለ አላውቅም። ያለው ቦታ ላይ ዝም ብዬ አስገባለሁ። ሰው ሶስት ታስገባ እንትኑ በጣም ተልቆ ነበር 6 ሲሆን ማተለቅች ማስጠጋት ይችላሉ። ብዙ አትጨነቁ ስለሱ። ያው አሁን ጥሩ ነው ያለው ለማለት ነው። 2 ሳስገባ እንትን ይላል። አዎ ልክ ነህ። ለዛ እኮ ነው መጀመሪያ ላይ ግቡልኝ ብዬ የምጠይቃችሁ። ስልኬን እንዳለ ማንቀሳቀስ ከአንድ ቦታ ላይ ወደ ዴስክቶፕ ስዊች አደርጋለሁ እያልኩ ያው ስንት ዓመት አልፎኛል። ግን ለማንኛውም አሁን የቅድም የሰራነውን ቴብል ከላይ ጀምሬ ያሰራችኋለሁ። ኦኬ፣ ለምሳሌ ትምኒት herzlich willkommen ብያለሁ። ኦኬ፣ bist du da? ትምኒት አዎ፣ ሰላም ነው። እንዴት አመሸሽ? ደህና ነሽ? እሺ፣ እኔ እናት አሁን ምሳሌ እሰጣችኋለሁ። ይታይሻል ከላይ እዚህ ጋር። ኦኬ፣ ዴርማን ወደ ኦኬ ዴር ብሩደን ትምኒት ዴርማን የነበረው ምን የሚሆን ይመስልሻል? አሁን
ይሄኛውን ቴብሉ ሌላ ቴብል ስላለ አላጠፋባችሁም፣ ግን ይሄኛውን አጠፋዋለሁ አሁን። ኦኬ። ስለዚህ ዴርማን የነበረው ምን የሚሆን ይመስልሻል? የመጀመሪያው ላይ በጌኔቲቭ ሲሆን ምታቂ ከሆነ እሺ፣ ማታቂ ከሆነ እንዳትጨነቂ። አላቀውም ዴርማን ይኸውልሽ፣ ዴር የነበረው ደስ ይሆናል። ስለዚህ አንድ ስም ቢኖረን ዴርማን ካልን ይሄንን ወደ ደስ ምንለዋለን። ይሄንን ደስ ብለን ምንድን ነው የምንለው? እንደዚህ ብለን ነው የምንቀጥለው። ምን ይመስልሻል? ኦኬ። ስለዚህ አትጨናነቂ። ኦኬ። የሚቀጥለው ሰው መጠየቅ ይችላሉ እና ሌላ ሰው ካለ የሚመልሰው ከሌለ ወደ አንዱ እየሄድኩኝ ሁላችሁም ካልመለሳችሁት እኔ መልሰዋለሁ። እንደዛ ነው ማድረገው ሳስተምራችሁ ግራ እንዳይገባችሁ። እሺ። ቀስተ ደመና ብስቱዳ ያትልሽ ዊልኮመን ብያለሁ። ብዙ የማያስጨንቅህ ከሆነ ዴርማን ያልነው ምን ይመስልሃል? ማነስ የሆነው ግን ነው ደስ ማነስ። ኦኬ። ዴርማን የነበረው ደስ ማነስ ይሆናል። እሺ። ኢኤስ ነው የምንጨምረው። ዴር ብሩደር የነበረው ምን የሚሆን ይመስላል? ዴር ብሩደር የነበረው እንደገና ዴር ብሩደርስ ልበለው። ደስ ብሩደርስ። ደስ ብሩደርስ። ኤንዱንጉን አግዝሃለሁ። በዚህኛው ኬዝ አንድ ኤስ ነው የጨመርኩት። ኦኬ። ለምንድን ነው እንደዛ ያደረግኩት? አስተምራችኋለሁ። ሀሳቡን ግን መጀመሪያ መረዳት አለባችሁ። የሆነ ነገር ሳላስይዛችሁ ቀጥታ የሆነ ነገር ብሰራ ግራ ስለሚገባችሁ ዳንከ። እሺ። ሂዊ ዱ ቢስት ድራን የትስ ኦኬ አለሽ አይደል? ሂዊ እሺ። እኔ ናት አይንማን እና አይን ብሩደር ብዬ አስቀምጣለሁ። ስለዚህ በዚህ ኬዝ በተመሳሳይ ኬዝ ምን የሚሆን ይመስልሻል? አይንማን የሚለውን ምን ይመስልሻል? አይንስ ማነ ነው ማነስ። ኦኬ። የእናንተኑ ስለምወስድ ነው። እሺ። መልስ መመለስ ማልፈልገው። ኦኬ። አይን ብሩደር የነበረው ምን ይሆናል? አይነስ ብሩደርስ። በዚህ ኬዝም አንድ ኤስ ናት። ኦኬ። ለምን ማነስ ላይ ኢኤስ ተጨመረ? ለምን ብሩደርስ ላይ ኤስ ብቻ ተጨመረ? እሱን አስተምራችኋለሁ። ህግ ስላለው ማለት ነው። ኦኬ። እሺ። ዳንከ ሂዊ መቅዲ ዱ ቢስትራን ኦኬ። ብስቱዳ መቅዲ ያ። እሺ። እዛ ዳስ ሀሳብ ላምጣ። ዳስ ኪንድ ሀሳብ ቆይ ኤስ ብቻ የሚጨምር እያሰብኩኝ ነው። ኦኬ። ኦኬ። ዳስ አውቶ። እሺ። ኦኬ። አሁን አንቺ ዳስ ኪንድ የሚለው ምን የሚሆን ይመስልሻል? ዳስ ኪንድ የምንለው ምን ይመስልሻል? ደስ ኪንደስ። ላስጨንቅሽ። ምን እንጨምር? ኤስ ኢኤስ ኤኤስ። ዳንከ። እሺ። ዳስ አውቶ የነበረውስ ምን የሚሆን ይመስልሻል? ደስ አውቶስ። ኖ ኤስ አይን ኤስ oder? Ja, genau. ስለዚህ so kann man die Endungen so bei Auto nutzen wir Autos oder die Endung wird es, nur es. bei Kind wird es nur es oder es በእንግሊዝኛ ማለት ነው። ኦኬ ዳንከ መቅዲ። KSU bist du da? Ja. እሺ የኔ እናት። አንቺ ደግሞ አይን ኪንድ እንበልና ከዛ አይን አውቶ። ለሁለቱም ኬዝ አንድ አይደል? አይን ኪንድ አይን አውቶ። አይን ኪንድ የነበረውን ምን ነው ይመስልሻል? እዚህ ጋር እነዚህ ኢኤስኤስ ጨምረን ለማውራት በሽቲምቶ ላይ አይን ኪንድ አይንስ ኪንደስ ከዛ አይን አውቶ የነበረውን ምን ይመስልሻል? አይነስ አውቶስ። ስለዚህ
የሆነ ነገር ጭንቅላታችሁ ላይ ሴታፕ እየፈጠረ እንዲሄድ ብዬ ነው። ኦኬ እንደዚህ አይነት ምሳሌ ማሳያችሁ። አልዞ እሺ፣ ከዛ ከኬኤስዩ በኋላ አውሮፓ ዱቤስትራን ዳንቲጂ፣ ከዛ ገስት ላይ ላኩልኝ። ዝም ብላችሁ ላኩልኝና ቁጭ በሉ። እነዚህኞቹን ካስወረድኩኝ በኋላ እናንተን ደግሞ አስገባ። ምክንያቱም በጣም አቆይቻችኋለሁ። እታች ላይ አንድ ሁለት ሰው ብቻ ስለነበረ ብዬ ነው ያቆየኋቸው። ስለዚህ አውሮፓ ዳንቲጂ መጀመሪያ አውሮፓ ይሄን ስራልኝ። ለፌሚኒን ኬዝ ደግሞ ዲፍራው ብንል ምን እንላለን? በጌኔቲቭ ምን እንላለን? ዲፍራው የነበረው ይህን እንለፈኝ ላዳም። እሺ አባቴ። ስለዚህ ቲጂ ዲፍራው የነበረው ምን ይመስልሻል? ዲፍራውስ ኦኬ ዴር እንደዚህ ነው አይደል? እርግጠኛ ከሆንሽ ንገሪኝ፣ ችግር የለው። እንዲህ ነው በይኝና እኔ እንዳስተካክልሽ ነው። ስተት ካለ እኔ የሚመስለኝ ዴር ፍራውስ ነው በይኝ ከሆነ እንደዛ ነው። ፍራውን ቢሆን ይመስለኛል። ኦኬ እሺ፣ መጀመሪያ ላስሚሽን ላስሞክራትና ከዛ እኔ የምለውን እላለሁ። ላስሚሽ የሚለው አካውንት አንቺ ዲ ፍራው የነበረው ምን የሚሆን ይመስልሻል? ዴር መሆኑን ታውቂያለሽ። ፍራው የነበረው ምን ይሆናል? አይነር ፍራው አይቀየርም። ይኸውልሽ እዚሁ ጋር ነው ያለሁት። ይሄኝ እናቴ እዚህ ታይሻል። ሃይላይት ያደረኩት ይሄን ሴሌክት ያደረኩት እሱን ነው እንድትመልሽልኝ የሚፈልገው። ዲ ፍራው የነበረው ዴር ፍራው ሆነ አይደል? ዴር ሆነ እዚህ ጋር። ፍራው የነበረው ምን ይሆናል? ዴር ፍራው ድምፅሽ በጣም የታፈነ ነው። ስልኬ ውስጥ ልገባ ነው። ተለጥፌ ነው ማዳመጥሽ። እግዚአብሔርን በጣም እንዴ! ዴር ምንድን ያልሽኝ? ዴር ፍራውን ያልሽኝ ወይስ ፍራው? እኔ ፍራውን ያልኩት። ያንቺን ወስጃለሁ ቲጂ። የእሷን መስማት ፈልጌ ነው። ላስምሽ። እኔ ፍራውን ያልሽው አንቺ ኢኤን ነው። ፍራው ራሱ ፍራው አይቀየርም። አልስክዳ። ስለዚህ ቲጂ አሁን አዳምጪ በደንብ። በማስኩሊን እና በኖይትረም ጊዜ ብቻ ነው ኤስ እና ኢኤስ የምንጨምረው። ሌሎቻችሁም ወደ 90 ምናምን ሰው የምታዳምጡ በማስኩሊን እና በኖይትሮም ጊዜ ብቻ፣ በዴር እና በዳስ ጊዜ ብቻ ነው ስሞቹ ላይ ኤንዱንግ የምንጨምረው። አዳመጣችሁኝ በደንብ? ስለዚህ ዲ ፍራው የነበረውን ላስሚሽ እንዳለችው ዴር ፍራው ነው የሚሆነው። ኦኬ አለስክላ። ስለዚህ እንትን ላይ ስንት ሰው እንዳለ አላውቅም። ገስት ላይ በጣም በዛ ብሎብኛል። ራሳችሁን ታውቃላችሁ የቆያችሁት። እነ ትምኒትን አይጨምርም። ስለዚህ አንዴ ወይ ሁለቴ ያሰሯችሁ ሰዎች ራሳችሁን በመፈጥፈጥ ተባበሩኝ። ግን ሪኩዌስት ልካችሁ ቁጭ በሉ ከስር እሺ። እናንተ እስከምትወርዱልኝ ሌላ ሰው እስከሚገባ ባይ ዘ ዌይ አሁን የማስተምረው ያለሁት ፕራይቬት ኮርስ ሰጥ ይሄንኑ ነው ማስተምራችሁ። ይሄንኑ ሳስተምራችሁ ግን ሙሉ ቶፒክ ነው ማለት ነው። ሙሉ ቶፒክ ማለት ለምሳሌ አትስባይ ተማሪዎች ከሆናችሁ አትስባይን በጠቅላላ ግራመሩን በዩሮፒያን ስታንዳርድ ማለት ነው ኤቱ ላይ መማር ያለባችሁ ማወቅ ያለባችሁን ግራመር ማወቅ ያለባችሁን ነገር በጠቅላላ አስተምራለሁ ማለት ነው። እንደማንኛውም ትምህርት ቤት ከነሱ 500 እጥፍ እሻላለሁ። ለምንድን ነው የምሻለው? አማርኛ ነው ማወራው። በአማርኛ በደንብ አድርጌ አስረዳችኋለሁ። ዙሪያ ጥምጥም አልሄድም፣ ቀጥታ ነግራችኋለሁ። አሁን እንደማስተምራችሁ ነው ማስተምራችሁ። ስለዚህ ፕራይቬት ኮርስ ኤኒ ኮርስ መማር የምትፈልጉ ተመዝገቡ። የዳንን አላቅም። ዳን አለህ? ዛሬ እንደሚጀምር ነበር የማውቀው 12 ስለሆነ በ12 ጀምራለሁ ሲል ነበር እና ካለ አለው በለኝ እና እሱም ምን እንደጀመረ አላወኩም። ትናንትና አፕዴት እንኳን አደርጋለሁ ብዬ አልቻልኩም። እሱ ሲያስተምር የነበራችሁ ሰዎች ካላችሁ ዛሬ እንደሚጀምር ነው የማውቀው እና የተለየ ነገር ካለ አለው በለኝ። ወይም የምታውቁት ስልኩ ምናምን ያላችሁ ሰዎች ጻፉለት። ዛፍ ቲፕስ እየጠራ ነው በሉት። እዚህ ጋር ያላችሁት ውረዱ ብዬ ነው እኮ እኔ የማወራው። ልፈጥፍጣችሁ ልጥራ። ቲጂ፣ አውሮፓ፣ ኬኤስዩ፣ መቅዲ እናንተ ውረዱ።
ከዛ ድጋሚ ላኩልኝ። ትንሽ ሰዓት ይኖረናል መሰለኝ። አይ ቲንክ በእናንተ የሚጨርስ ይመስለኛል። እሺ መማር የምትፈልጉ ሰዎች እስካሁን ያልተመዘገባችሁ ሰዎች ኤኒ ኮርስ ተመዝገቡ። ኤቱ ግን አሁን እጄ ላይ ሞልቶ ትንሽ የተወሰኑ ሰዎች ከትቼ ልጀምረው ነው ኮርሱ። ስለዚህ ሌሎች ኮርሶቹን ግን በጠቅላላ ያሉኝን ኮርሶች ኤኒ ኮርስ ተመዝገቡ። ለምንድነው ተመዝገቡ የምልበት ምክንያት አንዱ ኮርስ ሲያልቅ ቀጥታ ተመዝገቡ ብዬ አልመጣም። አዘጋጅቻችሁ ጠብቅና ያ ኮርስ ሲያልቅ ወደ እናንተ ደግሞ እሄዳለሁ ማለት ነው። ስለዚህ እንዴት ነው የምትመዘገቡት? እዚህ ጋር ያላችሁት ወርዳችሁ ጨረሳችሁ ራሱ ይፈጥፍጤን ብለሽ ነው መቅዲ። ቆይሽ ከሞላ እንትን እልሻለሁ። ስዊዝ አዲስ የመጡትን ሰዎች መጀመሪያ ላስገባ። እነሱን አስገብቼ እነግራችኋለሁ እንዴት እንደምትመዘገቡ። ቢኒማን አዲስ አልሶ ስለዚህ የት ሄዳችሁ ተመልሳችሁ አነሳችሁብኝ? ለምን ወረዳችሁ? እነ ትምኒት ምናምን እኮ መውረድ የለብሽም ነበር። አላሰራውሽም። ትምኒት ድጋሚ ላኪልኝ እሺ። ትምኒትና ፕሮባብሊ ቀስተ ደመና አለ ትምኒት። ስለዚህ ካልሆነ የወረዱትን ነው ደግሜ ማስገባው። ቶሎ ላኩልኝ። 1 ደቂቃ ምናምን ልስጣችሁ። ራሳችሁን ያስወጣችሁ ሰዎች ትምኒት አለሽ ለካ 1 2 3 4 5 አይ ዶንት ኖ ሪኩዌስት የላኩት ሰዎች የት እንደገቡ አላውቅም። ኦኬ እሺ 4 አወዛግቡኝ። ተው ልካችሁ ቁጭ በሉ። ኦኬ ሰላም። ኦኬ ስለዚህ አይ ቲንክ አንድ ሰው ነው የቀረኝ። ከዛ ይሞል። ኦኬ ስለዚህ እንዳልኳችሁ ኮርስ መማር የምትፈልጉ ሰዎች ጉተና አብንድ ብያለሁ። የሚታርጉትና ከእናንተ እናወራቸዋለሁ። 1 ደቂቃ ብቻ 1 ደቂቃ ማይሞላ 10 ሰከንድ ምናምን። ተመዝገቡ ያልኳችሁ ሰዎች ተመዝገቡ። ፕሮባብሊ ሄዳችሁ መማር የምትፈልጉ ሰዎች ፕራይቬት ኮርስ ኤቱ አሁን የሚጀምር ኮርስ ስላለ እሱን ጀምራለሁ። ለሌሎቻችሁ ግን ኤኒ ኮርስ መማር የምትፈልጉ ይኸው እዚህ ጋር ፊት ለፊት ዛፍ ቲፕስ የሚለው ፕሮፋይል ስር ቤከን.ኤአይ የሚል ሊንክ አለ። አንድ ሊንክ ነው ያለው። ሂውዬ የሚዩት አድርጊ። ድስት ምናምን ይሰማኛል የተንኮሻኩሽ። ቤከን.ኤአይ የሚለውን ክሊክ ስታደርጉ ይህንን ክሊክ ስታደርጉት እንዲህ አይነት ምርጫ ሴሌክት ኮርስስ መማር የምትፈልጉትን ምረጡ የሚል አለ። እሱን ስትነኩት ይሄ ፎርም ነው የሚከፈተው። ኦኬ ስማችሁን ሙሉ ስማችሁን ላይክ ኖርማል የወረቀቱን ፎርም በእንትን አስቡት። ቀላል ነው። የአያታችሁን ስም፣ ኢሜይል አድሬሳችሁን፣ ከዛ ዋትሳፕ ቁጥራችሁን ነው የምፈልገው። ከዛ የምትፈልጉትን ኮርስ ምረጡ። የምሰጣቸው ኮርሶች ኤ1፣ ኤ2፣ ቢ1፣ ቢ2 እነዚህ ማለት ኤ1 ማለት ኤ11 እና ኤ12 ማለት ነው። ኦኬ ኤ2 ማለት ደግሞ ኤ21፣ ኤ22 ልክ እንደዛ ቢ1፣ ቢ11፣ ቢ12፣ ቢ2፣ ቢ21፣ ቢ22 ከዛ የፈተና መዘጋጃ እውነት ለመናገር ደጋግሜ የሰጠሁት ኮርስ ፕሩፉን ሶ ብራይቱን ኮርስ ነው። ሌሎቹንም ኮርሶች መማር የምትፈልጉ ብዙ ተማሪዎች ካላችሁ ሰብስቤ አስተምራችኋለሁ። ቢ1 ኮርስ ኦልሬዲ ሰጥቻለሁ። ሌላ ስፕሬሽን ኮርስ ይሄኛውን ኮርስ መምረጥ ትችላላችሁ። ሌላ በስራ ጉዳይ እስካሁን ቪዲዮ ሰራለሁ ብዬ በጣም ሰንፌ ነው። ዛሬ እንደውም ጠዋት ዋትሳፕ ግሩፕ ላይ ፕራይቬት ዋትሳፕ ግሩፓችን ላይ ያላችሁ ሰዎች ሜቢ ልታዩት ትችላላችሁ። ቻት ስናደርግ ዋትሳፔ አቫይለብል አይደለም። ዋትሳፔን የምታገኙት እዚህ ሬጅስተር ስታደርጉ ብቻ ነው። ለምንድነው ያን የማደርገው? ዝም ብሎ አቫይለብል ከሆነ ዝም ብሎ ማንም ሰው ገብቶ የማይመለከተው ጉዳይ ይወራበታል። ስለዚህ ፕሮቴክት ማድረግ ስላለብኝ እዛ ጋር የሚመጡት ሰዎች ከኮርስ ጋር የተገናኘ ብቻ ዳታ እንዲደርሳቸው ስለምፈልግ ፕራይቬት ነው። ስለዚህ እውነት ጀርመንኛ መማር የሚፈልግ ጀርመንኛ መማር ከዛ ጋር በተገናኘ ብቻ የሚፈልግ ሰው ብቻ አክሰስ እንዲያደርገው ስለፈለግኩኝ ሰርች ብታደርጉትም አታገኙትም። ጆይን ለማድረግ ብትሞክሩ ፕሮባብሊ ካላወቅኳችሁ በስተቀር አላስገባችሁም እና ሬጅስተር ስታደርጉ ነው የምትገቡት። ለማንኛውም በተለያየ ምክንያት የላይቭ ኮርሶችን መማር የማትችሉ ሰዎች በዙም የማስተምራቸውን ሪከርድድ ኮርሶች በተለይ ቢ1 ፈተና ያለባችሁ ሰዎች የቢ1 መዘጋጃ ኮርስ የሰጠውታል እዚህ ውስጥ ይኖራሉ ተማሪዎች። እነዚህን ኮርሶች እንደ ፓኬጅ አድርጌ ከላይቭ ኮርሱ ዝቅ ባለ በጣም ባነሰ ዋጋ
ኦፈር እያደረግኩ ነው እና ብዙ ተማሪ ኖርማሊ በውስጥ ሲያወሩኝ ነው እየሰጧቸው ያለሁት እና ቪዲዮ የምሰራለው ብዬ ትንሽ ሰንፌ ነው። ሪከርድድ ኮርሶች አሉ የሁሉም እዚህ ጋር የምታዩቸው ከቤስ ባይ በስተቀር በጠቅላላ ሪከርድድ የተቀመጡ ኮርሶች አሉ። እነሱን ኮርሶች አንዱ ቪዲዮ ብቻ ከ2 ሰዓት እስከ 3 ሰዓት የሚሆን ነው። ስለዚህ ከ17 እስከ 20 ምናምን የሚሆኑ ቪዲዮዎች ናቸው። ከ10 እስከ 20 የሚሆኑ ቪዲዮዎች ናቸው። በ2 ሰዓት ከምናምን ምቱት። በጣም ረዥም ኮርስ ነው። ረዥም እንትን ነው ምንድነው ቪዲዮዎች ናቸው። ስለዚህ ስራዬ ብላችሁ መማር የምትፈልጉ ያንን ከላይቭ ከማስተምርበት ዋጋ በጣም ባነሰ ዋጋ ቀንሼ ነው አክሰስ እንድታደርጉ እያደረኩ ያለሁት። ስለዚህ ኢንተረስትድ የሆናችሁ ሰዎች ካላችሁም ተመዝገቡና እኔ የምፈልገው ሪከርዲንጉን ብቻ ነው ብላችሁ ወይ ኮሜንት ላይ አስቀምጡልኝ። በዛ መልኩ ምክንያቱም ማታ ማታ ስለሆነ የማስተምረው ሁሉም ሰው ላይ መቸው ይችላል። ፈተናም የደረሰበት ሰው ካለ አሁን ቢአይንስ ፕሩፍ ፎር ራይቲንግ እየሰጠው ስላልሆነ ወስዳችሁ ቪዲዮውን በተወሰነ ጊዜ ውስጥ ጨርሳችሁት ቢያንስ የተወሰነ ተዘጋጅታችሁ ወደ ፈተናችሁ መሄድ ትችላላችሁ። በጣም ያግዟችኋል ኮርሶቹ ለማለት ነው። ወደ ቶፒኬ ልመለስ። እንግዲህ የምትመዘገቡ ተመዝገቡ ብያለሁ። ኮርሱ ካለቅማ ነው ላይቭን ከጨረስኩ በኋላም ለመመዝገብ ፕላን ካላችሁ እንደዛ አድርጉ። ቀላል ነው። እዚህ ላይ ትገባላችሁ፣ ምረጡ ይላችኋል። ትመርጣላችሁ ይሄኛውን የላይኛውን፣ ከዛ ፎርሙን ትሞላላችሁ። ወደ እናንተ የሚመጣ ምንም መልስ የለም። እኔ ዋትሳፕ ላይ ኮንታክት አደርጋችኋለሁ። ኦኬ ከላይ ልጀምር። ሃን ኦኬ ተመልሳችሁ አንሳችኋል። ኧረ ተው አታወዛግቡኝ። ተው 8 ሰው ሞላ ብዬ እኮ ነው እዛ የማወራው። ኦኬ እሺ በቃ ገኒ ማን ነው ቲጂ እና አውሮፓ ዩአር ላኪ። ስለዚህ ሌሎቻችሁም ቅድም የወጣችሁ ሰዎች ልካችሁ ቁጭ በሉ። ድንገት ማሰራችሁ ከሆነ ኦኬ ሚውት አድርጉ። የምጀምረው ከሃና ይሆናል። ሃን ሳይሆን ሃና። እሺ ሃና አለሻ? ይሰማሻል? ሌሎቻችሁ ሚውት አድርጉ። እሺ የእሷን ብቻ ድምፅ እንድሰማ። እስኪ ስንት ብር ቻለለው በሽታለን ሃና እስኪ ዝም ሁኚ እረፊ። ወይኔ ሃና እያለኝ ነው። ቆይ አንዴ ብዬሻለሁ። የቤት ሚስጥር አታውጡ። አደባባይ ላይ እየወጣ ነው ሚስጥራችሁ። አንተ በኦንላይን እየተማርኩ ነው። ለምን ዝም ብላ ትጠይቃለኝ? ዝም ብሎ ድምፁ ሲጊ ለምንድን ነው? ለትምህርት ወይ በሰዎች አውራ? አይ ለትምህርት ነው ሃናዬ፣ ልትማር ነው ትምህርት። ወሬ አይደለም። እኔ ልከራከርልሽ እንጂ እውነቷን ነው። አልቻለለው በሽታል። ኦኬ በቃ እሺ ሚውት ላድርግሽና ላይ እየተማርኩ ነው። ረፍነንጩ ሚውት ላድርግ በጣም በቃ ሲመችሽ ነይ። እሺ ሲመችሽ ነይ። የሃና እናት እንዳረብሽሽ። ኦኬ ሃን አለሽ? ሃን አለው። እንዴት አመሻችሁ? ዛፍ እንዴት ነሽ? እንዴት ነሽ? ሰላም አመሸሽ። እንግዲህ ያው የቤት ውስጥ ክርክር እየሰማን ነበር። እንዴት ታየዋለሽ? ለምታስተላልፊው መልእክት አለ ለወጣቱ ትውልድ? እሺ አለስክላ እዚህ ጋር ዲፍራው የነበረውን አየሽው አይደል? ዴር ፍራው አልነው አይደለም? ያ ስለዚህ አሁን ደግሞ አይነ ፍራው እንላለን አይደል? አንድ ሴት ያ ከሃን ውጪ በተቻላችሁ መጠን ሚውት ለማድረግ ሞክሩ። ሌሎቻችሁ አንቺ ጋር ከሆነ ማስተጋባው ችግር የለውም፣ ወዲያው እንትን እለዋለሁ። እሺ ስለዚህ አይነር ምን እንላለን? አይነር ፍራው አይቀየርም አይደል? ያ አይቀየርም። አለስክላ ስለዚህ ቅድም የሚያወራሁት ማስኩሊን እና ኖይትሮም ላይ ብቻ ነው ኤንዱንጉ የሚቀየረው። ስለዚህ ዲ ፍራው የነበረው ዴር ፍራው፣ አይነ ፍራው የነበረው አይነር ፍራው ይሆናል ማለት ነው። አለስክላ ዳንከ። እሺ ሰላም አንቺን ልለፍሽና አዲስን ላሰራው። እሺ ዛፍዬ ወጥቼ ስለነበረ ነው የተቋረጠው። አዎ ችግር የለውም። እድል አንዳንድ ልስጣቸው ብዬ ነው። እሺ አዲስ ሄርስልሽ ቪልኮመን ብያለሁ ድጋሚ። እሺ አዲስ እሺ አዲስ ሴት ነሽ። እኔ አዲስ የሚባል ጓደኛ አለኝ በእናትሽ። ኦኬ ችግር የለውም። ለነገሩ እሱ አዲሱ መባል ነበረበት፣ አንቺ አዲሷ። እሺ ዲ ደግሞ በዲ እንስራ ካንቺ ጋር በፕሉራል። ኦኬ ለምሳሌ ሎይተ አሁን ሰዎች አለን አይደል? እዚህ ጋር ዲሎይተ ብለን ብናወራ
በፕሉራል ጌኔቲቫቸው ምን ይሆናል? ዴር ብለን ምን እንላለን? ዴር እንትኑ አይ ብዙ የተረዳሁት ነገር የለም። ልሳተፍ ችግር እንደዛ ከሆነ ደግሞ እንዳትወጪ እዚሁ ሁኚና ቁጭ በይ። ሌላ ሰው ላሰራ። እሺ ቢያንስ ሀሳቡን መሳተፍ የሚፈልጉ ሰዎች። እሺ ቢኒማን አለ? እሺ አባቴ ትሞክረዋለህ ወይስ ማይሆን ነው ላንተ? እሞክረዋለሁ። እሺ አባቴ። ስለዚህ ዲሎይተ ካልን በጌኔቲቭ ምን ይሆናል? ሎይተ አይቀየርም ማለት alles klar። ስለዚህ ዲሎይተ ዴር ሎይተ ዲፍራው ዴር ፍራው። ስለዚህ በኢንዴፊኒተ አርቲክል ጊዜ ወይም አይን አይነ በምንጠቀም ሰዓት ለኖሚናቲቭ ኬስ አይን አይነ የለም፣ ለጌኔቲቭም ኬስ አይን አይነ የለም። ግን ዝም ብሎ ለምሳሌ ያህል ለምሳሌ የኔ ሰዎች ማለት ብንፈልግ ምን እንላለን ማለት ነው? ሰዎቹን ማይነር ሎይተ ነው ጀስት ለምሳሌ ያህል ማለት ምክንያቱም በአንድ በግል ስለማይጠሩ እንዶ በሐሳብ ደረጃ የኔ ብለን መግለጽ የምንፈልግ በዚህ መልኩ በፕሉራል እንገልጻቸዋለን ማለት ነው። ስለዚህ ጌኔቲቭን በቴብል ደረጃ በአርቲክሎቹ ደረጃ በዚህ መልኩ አሳይቻችኋለሁ። ጌኔቲቭ ራሱ ምንድን ነው የሚለውን ኦነርሺፕን እና ምን ባለቤትነት ጋር በተገናኘ ይሄ እንትና ነው ይሄ የኔ ነው በሚለው ነው። ከዛ ደግሞ ጥያቄ ቬስን ወደ ሁዝ ካሪዝ ዲስ ወይም ደግሞ ቬስን ገሆት ዲዝ አውቶ ምናምን ማለት ይቻላል። ወይም ለማን ወይም የማን መኪና ነው ምናምን ተብሎ ቢጠየቅ ዳስ አውቶ ደስ ማነስ ወደ ዳስ አውቶ ዴር ፍራው እያላችሁ ትመልሳላችሁ ማለት ነው። ስለዚህ እሱን ኮንሰፕት ነው። አሁን እውነት ለመናገር ዛሬ ኤክሰርሳይዝ ብዙ አሰራችኋለሁ ብዬ አላሰብኩም። ለምን ጌኔቲቭን ቢያንስ ሃይላይት ከሰጠዋችሁ በቃ ኔክስት ዊክ የምሳሌ ማዕት እንድንሰራ ነው የፈለግኩት እና በተቀረችው 10 ምናምን ደቂቃ ውስጥ ይሄንን ባስተምራችሁ ደስ ይለኛል። ፍቃደኛ ከሆናችሁ ይታያችኋል። ይሄ መቼ ነው ኢኤስ የምንጨምረው? መቼ ነው ኤስ የምንጨምረው? ከምሳሌዎች ጋር ብንሰራ ምን ትላላችሁ? ትስማማላችሁ? እዚህ ጋር ያላችሁት ናችሁ የምትወስኑት። እሺ ለዛ ታች እላለሁ ለ80 ምናምን ሰው መቼ ነው ማነስ? መቼ ነው ብሩደርስ? ለምን ብሩደረስ ለምን አላልኩም? ለምን ደግሞ ኪንደስ ብዬ ለምን አውቶ እስ ለምን አላልኩም? ለምን አውቶስ አልኩኝ? ይሄንን ላስተምራችሁ አንድ 10 ደቂቃ ወስጄ። ኦኬ ከዛ ኔክስት ዊክ ሙሉውን ጌኔቲቭ ላይ ሙሉውን ኤክሰርሳይዝ ነው የምንሰራው ማለት ነው። ኦኬ አድጀክቲቭ አንጠቀምም። አድጀክቲቭ ዴክሊኔሽን የራሱን ችሎ ስለማስተምራችሁ ገላጭ። አሁን ለምሳሌ ሽማግሌው ሰውዬ ምናምን አላስተምራችሁ። መጀመሪያ የምፈልገው ደስ ማነስ ደስ ብሩደርስ ምናምን የሚለውን ነው። ስለዚህ መቼ ነው ኢኤስ እና ኤስ የምንጠቀመው የሚለውን እሱን ላስተምራችሁ። ኦኬ አልዞ ስለዚህ ኢኤስ እና ወደ ኤስ እነዚህን አስተምራችኋለሁ ማለት ነው። ስለዚህ በኮንሰፕት ደረጃ እውነት ለመናገር እንዳያችሁት ኢኤስ እና ኢኤስም ሆነ ኤስም ሆነ ሁለቱንም የምንጨምራቸው ምን ላይ ነው? ማስኩሊን እና ምን ላይ ነው የምንጨምራቸው? ማስኩሊን እና ማስኩሊን ኦንድ ኖይ። ስለዚህ እነዚህ ላይ ነው የምንጨምራቸው ማለት ነው አይደለም? እነዚህ ኤስ እና ኤስ የሚጨመሩት መቼ ነው የሚጨመሩት የሚለውን አሁን ዛሬ እናያለን አብረን ማለት ነው። ይህንን የሆነ ከለር ልስጥላችሁ። ኦኬ ስለዚህ በኢኤስ ጊዜ በኢኤስ ኬዝ ጊዜ ህጎቹን ነው ኦኬ ማስተምራችሁ። እሺ ማነስ አለ፣ ኪንደስ አለ። አሁን ለምንድን ነው ኢኤስ 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 የሚጨመረው የሚለውን እሱን ሃይላይት እየሰጧችሁ ሄዳለሁ ማለት ነው። ኦኬ ለምሳሌ ኤንዱንገን ኦኬ ኤንዱንገን ኡደ ቤቶኑንገን ድምጸታቸው ኦኬ ኤንዱንገን ኡደ ቤቶኑንግ ኦኬ ኤንዱንግ ኡደ ቤቶኑንጋቸው መዝጊያቸው ወይም ድምጻቸው ወይም ድምጸታቸው ምን ይሆኑ እነሱ ልንገራችሁ። ለምሳሌ ኤስ የሆነ ሲያልቅ ቃሉ ኦኬ ሲያልቅ ቃሉ ኤስ የሆነ ወይም ደግሞ ደብል ኤስ የሆነ ወይም ደግሞ ኤስ ሴት ይሄ ቤታ አላር የእንትን ምልክቱ እሱ
ኤስ ሴት የሚባለው አልፋቤት እሱ ከሆነ ኡደ እናንተ ዜድ የምትሉት ብዙዎቻችሁ ወይም ደግሞ ሴት ሴት። ስለዚህ ድምፁ የሚለው ድምፅ ያለበት ማለት ነው። ኤስንም ሊጨምር ይችላል፣ ቲኤስንም ሊጨምር ይችላል። እንደዚህ አይነት ድምፀት ያላቸው ፕላስ ቴ ሴት፣ እንደዚህ አይነት ድምፀት ያላቸው ነገሮች በጠቅላላ ምን ይጨምራሉ? ኢኤስ ይጨምራሉ ማለት ነው። ኦኬ የመጀመሪያ ህግ። እነዚህን የተወሰኑ ምሳሌዎች ላሳያችሁ። ኦኬ ከእናንተ ውስጥ የሚሞክር ሰው አለ? መጨረሻቸው ኤስ የሆነ አንድ ሳምፕል ልስጣችሁ። እኔ ለምሳሌ ዳስ ሃውስ አያችሁት? ስትራሰ ስትራሰ ኤንደት ሚት ኤ አይደለም። ኤንዱንጉ መጨረሻው ኤስ የሆነ ለምሳሌ እኔ እሰጣችኋለሁ አንድ አራት ምሳሌ እያስተማርኳችሁ ስለሆነ ችግር የለም። ለምሳሌ ከሁሉም አንዳንድ ልስጣችሁ ስላዘጋጀሁላችሁ። ዴ ፕላትስ አያችሁት? ኡደ ዴር ፍሉስ አደራ አደራ የምላችሁ ዴር እና ዳስ ኦኬ ማስኩሊን ኦን ኖይትሮም ፌሚኒን ምናምን ፕሉራል እንዳታመጡብኝ። ስለዚህ እነዚህ በጠቅላላ ወደ ምንድን ነው የሚቀየሩት የሚጨምሩት? ዳስ ሃውስ የነበረው ምን ይሆናል? ደስ ሃውስስ። ኦኬ እሺ በቃ በእንትን ላድርግላችሁ በቡሌት ላድርገው ማለት ነው። ዳስ ሃውስ የነበረው እነዚህ እንያቸው። ለምሳሌ ዳስ ሃውስ የነበረው ምን ይሆናል? ለምሳሌ አውሮፓ አንተ ነህ ከላይ ያለው ዳስ ሃውስ የነበረው ምን ይሆናል? ኤንዱንጉ ምን ይሆናል? በተማርነው መሰረት አሁን በማወራው መሰረት አለ አይደል? አውሮፓ ካልሆነ ሃና ሰላም ከሆንሽ እኔ ስለሆንኩ ሚውት ያደረግኩሽ ከስር አንድ ቁጥር ምናምን ጻፊ፣ ከኮሜንትም ወስዳለሁ። ምን አልከኝ? አውሮፓ ሃውሰስ። ስለዚህ እንትኑንም እንዳትረሳ አብራችሁ ልመዱት። ሃውሰስ ኦኬ። ደስ ሃውሰስ ይሆናል። እሺ ኮሜንት ላይ ያላችሁ ሰዎች ደግሞ ዴ ፕላትስ የነበረው ምን የሚሆን ይመስላችኋል? ኮሜንት ላይ ያላችሁ ሰዎች ዴር ፕላትስ የነበረው ምን የሚሆን ይመስላችኋል? ደ ጽያማ አይ ቲንክ ፈጥነሽ ታይፕ አድርገሽ ነው እንጂ ልክ መሰለኝ። ግን አንድ ኤስ አይደለም። ኢኤስ የጨመራችሁ ሰዎች ልክ ናችሁ። ደስ ፕላትስ ይሆናል ማለት ነው። እሺ አሁን ደግሞ ወደዚህ ልመለስ። ኮሜንት ላይ ሞክሩት። ሃና ካለሽ አንድ ቁጥር ጻፊ። እሺ ሚውት እኔ ስላደረግኩሽ አንሚውት ማድረግ አንሚውት እንዳደረግሽ ማለት ነው። ወይም እንደዚህ ኦፈር ልኬልሻለሁ ማብራት ትችያለሽ። ካለው አለው በይ። ታች ድረስ ሄጃለሁ። ቢኒ ላይ ነው ያቆምኩት። ማን ላይ ነው? አዲስ ላይ ነው። ቢኒ ላይ ነው። ቀስተ ደመና ዴፍሉስ የነበረው ያው ኮሜንት ላይ ባታይ ጥሩ ነው ለመሞከር። ኮሜንት ላይ ሞክሩ ራሳችሁን። ስህተት ካለ ነግራችኋለሁ። ቀስተ ደመና አለ ወይም አለሽ? አለው። እሺ አባቴ ዴፍሉስ የነበረው ምን የሚሆን ይመስላል? ዴርፍሉሰስ ይሆናል። ዴርፍሉሰስ። እሺ ይሄን አንቀይረውም አርቲክሉ ዴርፍሉሰር ይሆናል እንዴ? ናይን ፍሉሰስ የሚለው ልክ ነው። ይሄኛውን ያው እዚህ ጋር ሃይላይት ያደረኩት ቀና በለ። ኦኬ ምንድን ነው ይሄ ዴር ያልከኝ? ናይን ምን ልበለው? ደስ ደስ ፍሉሰስ ኦኬ። ስለዚህ ኤንዱንጋቸው እንደዚህ የሆነ በአደራ ሁሉም ነገር በቃል መያዝ አለባችሁ የሚል ህግ የለም። ግን ስሩ ታይም በጊዜ ሂደት ጀርመንኛ እየተጠቀማችሁ በምትሄዱ ሰዓት ቤቶን ወይ ድምፀታቸው እንደዚህ የሆኑትን ድምፆች በደንብ ብዙ ቮካብላሪ ሲሰበስቡ እየገባችሁ ይሄዳል ማለት ነው። መቼ ኤስ እንደምጨምሩ ኦኬ። አንዱ ህግ ይሄ ነው። ኦኬ አንዱ ህግ ይሄ ነው። ሌላ ሰዓት ሊበቃኝ አይችልም። አንድ 4-5 ደቂቃ በኋላ አቋርጣለሁ፣ ወይም የእሱን ብቻ አስተምሪያችሁ ሰዓት በጣም እያመሸው ስለሆነ ማስተምራችሁ በሚቀጥለው ቀን በጣም እየደከመኝ ነው ቢሮ ስሄድ እና ያው ሐሙስ ደግሞ እንቀጥለዋለን በሰዓቱ ማለት ነው። እና ከ4 ደቂቃ በኋላ ያው አቆማለሁ ማለት ነው። ግን እስከዛው ሌላ ሁለተኛ ሀሳብ ልስጣችሁ ማለት ነው። ስለዚህ እንዳልኳችሁ ሲሆኑት ማለት ነው። ሌላ ደግሞ
ስለ ዚልበ አስተምሪያችሁ ከሱ ጋር በተገናኘ ስለሆነ ማለት ነው። ዚልበ ምን እንደሆነ የማያውቅ ሰው አለ እናንተ ውስጥ? ዚልበ እኔ አላውቅም በሉኝ እሺ፣ እንዳወራ ማለት ነው። ስለ ዚልበ እኔ አላውቅም። ዚልበ ጭራሽ አታውቂም ማለት? ኦኬ። ዚልበ ሲለብል የሚባሉት ማለት ነው። በእንግሊዝኛ ሲለብል ከተሳሳትኩኝ እንግዲህ ታስተካክሉኛላችሁ። እንትኑን አናባቢ የሚባሉት አናባቢ ማለት አሁን እዚህ ጋር በአማርኛ ነው የምንጽፈው። እሺ ሀ ና ብዬ ስጽፍ በውስጥ ታዋቂ አናባቢ እንዳለ ታውቃላችሁ። እዚህ ውስጥ አማርኛ ነው። እሺ ጀርመንኛ አይደለም ማስተምራችሁ። ከሀ ቀጥሎ የሆነ አናባቢ አለ። ከና ቀጥሎ የሆነ አናባቢ አለ። እስቲ የሚሞክር ሰው አለ ከዚህ ውስጥ? ሂዊ ትሞክሪያለሽ በአማርኛ? እስቲ ሞክር። ሀ ብለን ምንድን ነው የምንለው? ከቀጥሉ አናባቢው ምንድን ነው? ሃና ነው የሚለው። አናባቢው እዚህ ውስጥ ምን እንዳለ ታውቃላችሁ? ድምፅ። እሺ ሞክር። አይደል? እሺ ከና አስቀጥሎ ና ብለን ምን እንላለን? ናም አ ነው አናባቢው። ኦኬ አማርኛ ላይ ስለማናጠብቀው ነው። ኦኬ እነዚህ ቫውል የሚባሉት በጀርመን ወይ በቮካለ ወደ ቫውል የሚባሉት በእንግሊዝኛ አናባቢዎች። ስለዚህ ዚል በማለት እንደዚህ አይነት አናባቢዎች ያሏቸው ድምጾች ማለት ነው። ኦኬ በጀርመንኛ ቋንቋ እነዚህ ለማናበብ የምንጠቀምባቸው ፊደሎች ቮካለ የሚባሉት አሉ አይደል? ቮካለ እነማን ናቸው? ቮካለ የሚባሉት በጀርመንኛ ቋንቋ የሚሞክር ሰው አለ? ፊደሎች እሺ ሞክሪ። አ ኤ ኢ ኦ እና ኡ አይደል? ስለዚህ ዚልበ የሚባለው ነገር የሚፈጠረው እነዚህ ነገሮች ላዩ ላይ በሚኖሩ ሰዓት ነው። ኦኬ መስመሩ እንዴት እንደማጠፋው አላውቅም። ይቀመጥ እንደዚህ በቃ። ስለዚህ ቮካለ የሚባለው ነገር በላያቸው ላይ ሲኖር ነው። ስለዚህ ያ እንዳያችሁት የአማርኛው ምሳሌ ትንሽ ካወዛገባችሁም እንግዲህ ቻሉት። እንዳያችሁት በዚህ መልኩ ነው የሚሆነው ማለት። ስለዚህ ዚልበ ምን እንደሆነ አስረድቻችሁ እዚህ ላይ ያቆመውና ኤስን የሚጨምሩትን ምን እንደሆነ አስረዳችኋለሁ። ለምሳሌ ሃና የሚለው ኦኬ ሃና የሚባለው ስንት ዚልበ ያለው ይመስላችኋል? ስንት? አንድ ነው? ሁለት ነው? ሶስት ነው? ምንድነው? ስንት ዚልባ አለው? ይሄ ስም ሲጠራ ስንት ዚልባ አለው? አናባቢ ማለት ነው። ሁለት። አደራ ሃና የሚለውን በሁለት ኤን ከጻፍኩትም እንግዲህ ቻሉት። ሃ እና ኤች ኤ እና ኦኬ ና የአማርኛዋን ሃና እናርጋት እቺ። እሺ ኤች የሌለው አያችሁት? ሁለት ዚልባ አለው ማለት ነው። ኦኬ ሁለት ዚልባ አለው እንደምታዩት። ስለዚህ አይን ዚልቢገ und mehr ዚልቢገ የሚባሉ የጀርመንኛ ስሞች አሉ። ለምሳሌ አሁን ይሄ mehr ዚልቢገ ነው። ከአንድና ከዛ በላይ ያሉት ነው። ኔክስት ዊክም ስጀምር በዚልበ ለመጀመር ሞክራለሁ ሳስተምራችሁ በሱ ጀምሬ። ለማንኛውም ግን ሃና የሚለው ሁለት ዚልባ አለው። ኦኬ mehr ዚል ወይም ስባይ ዚልቢገ ይባላል። ስባይ ዚልቢገ ይባላል አይደለም? ስለዚህ ለምሳሌ ማን የሚለውን ይዩት። ስንት ዚልባ አለው ማን? አንድ ሲለብል ማለት ነው። እንግሊዘኛ የምትችሉ ካላችሁ ለእናንተ ኢዚ ነው። ስለዚህ ይሄ አይን ጀስት በቃ ማን፣ ሌላው ተናባቢ ነው እንጂ አናባቢ አይደለም። ስለዚህ አይን ዚልቢገ ይባላል። ስለዚህ
በዚህ ኬስ ኢኤስ የሚጨምሩት አይን ዚል ቢገ ቨርተ ብቻ ኢኤስ ይጨምራሉ። ይሄኛው ኤስ ነው የሚጨምረው። ኦኬ። ስለዚህ እዚህ ጋር እሱን አስተካክዬላችሁ እሰናበታችኋለሁ ማለት ነው ለዛሬ። አንዴ እዚህ ጋር ላስቀምጥና አይን ዚል ቢገ እና ሜር ዚል ቢጋው አያስፈልግም። ሜር ዚል ቢጋውን ኮፒ ላድርገውና ላውጣው። ለዚህ አልፈልገውም። እዚህ ጋር ነው የምጠቀመው። በኋላ ኔክስት ዊክ ሳስተምራችሁ እጠቀመዋለሁ። አይን ዚል ቢጋ ለምሳሌ አያችሁት ማን የሚለው ምን ሆነ? ማንስ ይሆናል አይደል? ስለዚህ እንደዚህ አይን ዚል ቢጋ አንድ አናባቢ ብቻ ያላቸው ስሞች በጠቅላላ ኢኤስ ይጨምራሉ። እንደው እንድታስታውሷት ቅድም ስለሰራናት እሷን አሳይቻችሁ ተቃራኒ ስለሆነ ብሩደር ቅድም ዴር ብሩደር ስንሰራል ነበር አብራችሁኝ የነበራችሁ ሰዎች። ስለዚህ ብሩደር zwei ዚል ቢጋ ነው። ብሩ እና ዴር ብሩ und der ኦኬ። ስለዚህ wir haben hier zwei Silben። ስለዚህ zwei ዚል ቢጋ ይሆናል ማለት ነው። በዚህ ኬዝ እንደምታዩት ምን ይሆናል ማለት ነው? ብሩ ደርስ ይሆናል ማለት ነው። አንድ ኤስ ጨመረ። ስለዚህ ከዚህ ኮንሰፕት እዚህ አካባቢ ኮንሰፕት ጀምሬ ማስተምራችሁ ይሆናል። ኔክስት ዊክ ስንገናኝ እንዳትወዛገቡብኝ ጀስት እዚህ ጋር ላቆመውና በዚህኛው ኬዝ ይሄኛው ሃና zwei ዚል ቢጋ ነው። እንደዚህ ተምረን እንቀጥለዋለን ማለት ነው። ሶሪ በጣም ትምህርት ካበዛው ዛሬ ቻሉት። ኖርማሊ ኤክሰርሳይዝ እንትላችኋለሁ፣ ግን አንዱን ሳምንት እንደዚህ ወጥረን ከተማርንበት ኔክስት ዊክ እንደምንም ብዬ እነዚህን ኢኤስ እና ኤስን የሁለቱን ከጨረስኩኝ ቀጥታ በጣም ምሳሌ ነው የምንሰራው። በጣም ብዙ ምሳሌ ነው የምንሰራው። እዚህ ጋር መጥታችሁ ራሱ ሳላሰራችሁ የተለየዋችሁ ካላችሁ በጣም ሶሪ ነው የምለው። እንዳያችሁት ግን ጌኔቲቭን ዝም ብሎ በዘፈቀደ አይደለም ሰው የሚያወራው ማለት ነው። ስለዚህ ደስ ማነስ እዚህ ጋር አሁን እንደምታዩት አሁን አይገባችሁም። አሁን ሐሳቡ ይገባችኋል አይደል? አሁን ዴርማን የነበረው ለምን ማነስ እንደሆነ ገባችሁ አይደል? እዩት፣ አንድ ዚልበ ነው ያለው ማን። ስለዚህ ማነስ ይሆናል ማለት ነው። ብሩደር ከሆነ ደግሞ ብሩደርስ፣ ለምን ብሩ und der ስለሆነ zwei ዚል ቢጋ ስለሆነ ሲንግል ኤስ ይጨምራል ማለት ነው። ኦኬ። ሌሎቹም ጽጌ ዳስና ደስ ልዩነት ሳይሆን በቃ የግራማቲካል ቅርጽ ነው ያላቸው። ምንም ሁለቱም አርቲክሎች ናቸው። ጌኔቲቭ መሆኑን ለመግለጽ ደስ እንላለን እንጂ ዘ እንደማለት ነው። በእንግሊዝኛ ዘ እንደማለት ነው። ኦኬ። ዘካር ዘመናምን እንደምንለው ማለት ነው። ከዛ የተለየ ኮንሰፕት የለውም። ስለዚህ ጌኔቲቭን ቆንጆ አድርገን የጀመርነው ዛሬ። ብዙ አላጣደፍኳችሁም። አይ ሆፕ ያስተማርኩት ነገር በሙሉ የሆነ ክሊርሊ የገባችሁ ነገር አለ ብዬ አስባለሁ። ትንሽ ሰንፌ ነው ሰብስቤ አስቀምጬው ነው። ቲክቶክ ላይ የማስተምራችሁን ይሄን አሁን እንደዚህ የማስተምራችሁን ትምህርት ዩቲዩብ ላይ ፖስት አደርጋለሁ። ኦኬ። ዩቲዩብ ላይ ማየት ለምትፈልጉ ሰዎች ፕሌሊስት ዛፍ ቲፕስ የሚለው ዩቲዩብ ቻናል ውስጥ ገብታችሁ ፕሌሊስት ስትነኩ የቲክቶክ ምልክት ያለበት አንድ ፕሌሊስት አለ። ኦኬ። እስካሁን ወደ 10 ሴሽን አስቀምጬበታለሁ። እጄ ላይ አንድ 5-6 ሴሽን አለ ባለፉት 2 ወር ምናምን ያስተማርኳቸው። እነሱን በመደዳ ለቃቸዋለሁ። እዚህ ላይ የ2 ሰዓት ምናምን ቪዲዮዎች ናቸው። ቁጭ ብላችሁ ባታዩ እንኳን ስትንቀሳቀሱ፣ ስራ ላይ ስትሆኑ፣ ምግብ ስትሰሩ፣ ስራ ቦታ ስትሄዱ ምናምን እንደ ፖድካስት አዳምጡት። ዘፈን ምንም አይሰራላችሁ። እኔም ዘፈን ወዳለሁ፣ ግን ዘፈን ምንም አይሰራላችሁም። ሰዓቱ አይደለም። ደጋግማችሁ እንደዚህ አይነት ነገር ስሙ። የሚጠቅማችሁን ነገር ላይፋችሁን የሚቀይር ነገር ላይ ሞር ጊዜ ብታባክኑ ደስ ይለኛል። እንዳልኳችሁ ደጋግሜ አላወራም። ኮርስ መማር የምትፈልጉ ሰዎች ተመዝገቡ። ስለጨረስኩኝ ታብታብ 100,000 ያስገቡ እየተባላችሁ ነው። ስለዚህ ጌኔቲቭን በዚህ መልኩ ኔክስት ዊክ የምንጨርሰው ይሆናል ማለት ነው። ጥያቄ ካላችሁ 5 ደቂቃዋን ልስጣችሁና መለያየት እንችላለን። እንደው ስንብትም ካለ መሰናበት ትችላላችሁ። ስለጨረስኩኝ ማለት ነው። እሺ ቤትሹን ዛሬ ደግሞ ጊፍት የላካችሁትን ሰዎች ስም እንኳን አልጠራውም። ኖርማሊ እጠራለሁ። ይቅርታ ይደረግልኝ፣ ግን አመስግኛችኋለሁ። በጣም አመሰግናለሁ። ሜርሲ ያለ ሰው ደግሞ ዱዱያ ብያለሁ። ሌሎቻችሁ ፊልን ዳንክ ቤትሹን እንግዲህ እንደየቋንቋችሁ ማለት ነው። ያ ያልገባው ነገር አለ። እነ ቢኒ እነ ቀስተ ደመና እነ አዲስ እንግዲህ አላሰራውሽም፣ ግን ትንሽ ላንቺ የሚሆን ባይሆንም
እንደ ሀሳብ ግን መቼም ሳስተምር የማይገባ ነገር አይመስለኝም። ሳወራው ግራ ያጋባል ሳስተምረው። አዲስ አይ ጥሩ ነው። ለመጀመሪያ በጣም ጥሩ ነው። ሰምቶት ለማያውቀው ሰው ራሱ ብዙ ግራ የማያጋባ ከሆነ አስቢ፣ ትንሽ ለሚያውቁት ሰዎች በጣም በአሪፉ ብዙ ነገር ይዘውበት የሚሄዱ ነገር ይመስለኛል። እንዳልኳችሁ እንግዲህ እናንተ በርቱ። የእኛ ማስተማር ብቻ ትርጉም የለውም እና እናንተም ተማሩልኝ። አውቶ ክሊከር አብሩና አንዳንድ 100,000 ያስገቡ የተባላችሁ አይ ቲንክ የዚያን ያህል አልቆይም። ዛሬ ትምህርቱ ላይ ፎከስ አድርጋችሁ ታብታብም አላረጋችሁም፣ ግን ይበቃል። እንዳልኳችሁ ኮርስ መማር የምትፈልጉ ለመጨረሻ ጊዜ ቁጥር ጻፉልኝ፣ አንዳንድ ቁጥር ጻፉልኝ። ኦኬ ላይቭ ሁልጊዜ የማስተምረው ይኸው እኔ ያለሁኝ ዳንቲዩብም አለ 20 ሰዓት ተኩል ላይ ዳንቲዩብ አለ 20 ሰዓት ተኩል ላይ ሮብ ፕላን ካልቀየረ ማለት ነው። እስከ ትናንት ድረስ እንግዲህ እንደዛ ነው የሚያስተምረው። እኔ ደግሞ ሐሙስ 21 ሰዓት አለውላችሁ። ፕራይቬት ኮርስ ይወደድብኛል፣ መማር አልችልም፣ ጊዜ የለኝም ለምትሉ ሰዎች ምክንያት ለማሳጣት ነው የምናስተምራችሁ በነፃ። ዩቲዩብ ላይም ቪዲዮ አለላችሁ። እባካችሁ በደንብ ተማሩ፣ ራሳችሁን ቀይሩ። ኮርስ መማር የሚፈልግ ሰው አንዳንድ ቁጥር ይጻፍልኝ ብያለሁ። 1 2 3 ሰው ካየውኝ እንዴት ሬጅስተር እንደምታደርጉ ነግራችኋለሁ። በተረፈ እነ መቅዲ ምናምን ያስወረድኳችሁ ሶሪ። ከላይ ጀምሬ ኦኬ ጀስቸርስ ኦኬ አይቻልም። ኦኬ ጀስቸርስ እንደውም ገብተሻል መሰለኝ። ጥያቄ ካለሽ ምንድነው ላስተናግድሽ። ወንድነህ ሴት ነህ? ይቅርታ እንግዲህ በሴት ነው ያወራሁት። ጀስቸር ወንድ ነኝ። በሌላ አካውንት ገብቼ ነው። እሺ አባቴ ችግር የለውም። በቃ እንትኑን ላክልኝና እመዘገባለሁ። ላይፍ እሺ አባቴ ይኸው ፕሮፋይል ያለ አይደል? ቲክቶክ ፕሮፋይል ይታያል ፊት ለፊት። አዎ ይታያል። ይኸው እሱ ስት ሊንክ አለችልህ ይታያል እዚህ ሊንክ ያት beacons.ai የምትል ሊንክ። ኦኬ በጣም ስትሬት ፎርዋርድ ነው። እሱን ስትነካው ቀጥታ እንደዚህ ኮርስ ማስመረጫ በተን ይመጣል። ይታያል ከላይ ያለው በቃ እሱን ስትነካው ፎርም ነው የሚከፈተው። ኦኬ ጀስት መመዝገቢያ ፎርም ነው፣ ዲጂታል ስለሆነ ነው እንጂ እሱን ፎርም ስምህን፣ ሙሉ ስምህን፣ ኢሜይልህን፣ አደራ ዋትሳፕ ቁጥርህን፣ አለበለዚያ አክሰስ ላደርግህ አልችልም። ብዙዎቻችሁን ሌላ ቁጥር እያስገባችሁ በኢሜይል ነው ደግሜ እያገኘኋቸው ያለሁትና እንደዛ አድርግ። እሺ አባቴ መልካም አመሰግናለሁ። እሺ ስላለው ሁኔታ ሙሉ መረጃ ዋትሳፕ ላይ ሰጣችኋለሁ። እሺ እሺ ሰላም ሁኑልኝ። እሺ አባቴ አሜን። እሺ አባቴ ሰላም ደርል። ኦኬ ስለዚህ እነ ላስሚሽ እነ ሰላም እንግዲህ ስንብት ነው። አንድ እቺ ልጅ ላስወራትና እናንተን ዳኒ አባይ ላይቭ 40 አስጀምሬው ነበር ላስት ይር 2024 25 ላይ ያው እንግዲህ በተለያዩ ምክንያቶች መግባት አልቻለም። ትንሽም ቢዚም ስለሆነ ይመስለኛል። ቲክቶክ ግን ዩቲዩብ ላይ ግን አለላችሁ። አይ ቲንክ ኮርሶቹን ይሰጣል እሱ። ስለዚህ እሱ ጋር ሄዳችሁ ጆይን ማድረግ ትችላላችሁ። አይ ዶንት ኖ ያለበት ሁኔታ አሁን ስለማላቅ። ስለዚህ ኑኑ ላስወራሽ። ሰላም ዛፉ፣ እንዴት አመሸ? እንዴት ነሽ? ሰላም ነሽ ወይ? ደህና መሸሽ ወይ ብያለሁ። እግዚአብሔር ይመስገን። መግባት እንትን ብዬ እምቢ አለኝ። መማር እምቢ ያላችሁ ሰዎች ቲክቶክ ላይ ሜሴጅ ጻፉልኝ። እሺ ቲክቶክ ላይ ኑኑ ነኝ፣ ያው ኑኑ ስለሚል እምቢ ብሎኛል ሊንኩ በይ እኔ እንትላችኋለሁ። እሺ በቃ ወይ ቁጥሬን እዛ ላይ ላስቀምጥ። አይ ስምሽ ዝም ብለሽ ሃይ ብለሽ ጻፊልኝ፣ ከዛ እነግርሻለሁ። ወይ ቁጥርሽን ካስቀመጥሽልኝ ዋትሳፕ ላይ ፎርሙን እልክልሻለሁ። በቀን ችግር ነው። አመሰግናለሁ። እሺ ኑኑ፣ እሺ ሰላም ደሪልኝ። እንዳልኳችሁ ኤቱ መማር የምትፈልጉ ሰዎች ትንሽ ቦታ ስለቀረች እሷን ሞልቼ አሁን ጀምረዋለሁ። ሌሎች ኮርሶቹን መማር የምትፈልጉ ዝም ብላችሁ ተመዝገቡና አሁን ማርች ላይ ወይም ደግሞ ኤፕሪል ላይ የሚጀምረው ኮርስ ይኖራል። እስከዛ ሰብስቤ ያዘጋጃችኋለሁ ማለት ነው ለትምህርቱ። በዚህ መልኩ ይሆናል። ላስምሽ የምትዩ ነገር አለ? ሰላም ያው ደህና ደር ነው የምትይኝ? ቃላት የለኝም። አሚን። ሰላም ሁኚልኝ። በሚቀጥለው እድሜ ጤና ይስጥ። አሚን። የሚገርም ሰው ነህ። እውነት ስለ እናንተ ተናግረንም አንጨርስም። ኖርማሊ እግዚአብሔር ሁለታችሁን ይባላችሁ። አሚን። እናንተ ብቻ በርቱልን፣ ላይፋችሁን አስተካክሉ። ቋንቋ ብቻ ነው የያዛችሁ፣ በሌላ ነገር ከሰው የምታንሱ አይደላችሁም። እንደምንም ብላችሁ ሮጥ ብላችሁ ቺን ጀርመንኛ ከጨፈጨፋችሁ እመኑኝ ብዙ ላይፋችሁን የሚቀይር ብዙ ኦፖርቹኒቲ አለ። ከአሜሪካ ከእንግሊዝ የሚበልጥ ተዘግቶ ነው በቋንቋ እና እሱ ላይ በርቱ። እሺ
ፕሊስ ስለ አውቶክሊኩ ይሄ ኮስት ሎስ በሆነ አውቶክሊክ በሁለቱም በጉግል ስቶር ላይም በፕሌይ ስቶር ላይም በአፕል ላይም እንዴት ዳውንሎድ እንደምታደርጉ ቪዲዮ እሰራላችኋለሁ። እሰራላችኋለሁ። ካልሆነ ጓደኛ ስላለኝ ክሊክ ዊዝ ሳሚ እሱንም ነግረውና እኔን ታግ እንዲያደርገኝ ያደርጋሉ። ቴክኖሎጂ ላይ ስለሚሰራ ለሁላችንም በጣም አሪፍ ነው። ትኩረት አድርገን እንትን ማለት ስለምፈልግ እንትኑ ቫይራል እንዲሆን ስለምፈልግ እንደዛ አደርጋል። መልካም ሰላም ደርጉኝ። ሰላም ደህና ደሪ። ደህና ደሪ ዛፍዬ፣ በጣም እናመሰግናለን። አዲስ የምትይው ነገር አለ? አዲስ ከዛ ቀስተ ደመናን አስወርቼ እለያችኋለሁ። በጣም አመሰግናለሁ። ደህና ደር። እሺ እኔ እናት ሰላም ደሪልኝ። እሺ ኔክስት ዊክ እንገናኛለን። አንድ ጥያቄ አለኝ። ወይ ዩቲዩብ ላይ ትለቀዋል አይደለ? ዛሬ ይሄንን በጠቅላላ ዩቲዩብ ላይ እለቃለሁ እንዳለ የ2 ሰዓት ቪዲዮዎቹን በሙሉ ያው እያሳለፋችሁ ታዳምጡታላችሁ። የማይረባ ወሬ የማወራበትን ፓርት ማይረባ አይደለም ይረባል፣ ለኛ የሚጠቅም ነው የተናገርከው። ሰላም እንደዛ አደርጋለሁ፣ ፖስት አደርጋለሁ። ቻው። ዩዘር የመጨረሻው ከዛ ቀስተ ደመናን አስወርቼ ይለያች። ቀስተ ደመና የምትለይ ነገር አለ? አውራ ቀስተ ደመና ችግር የለውም ወንድሜ። በጣም እናመሰግናለን። ሌላ ምን አለኝ ብለህ ነው? አባቴ አንበሳ ምናምን ባናወርድም በጣም እናመሰግናለን። ችግር የለውም፣ አይዟችሁ። እሱ ላይ አትጨነቁ፣ ተማሩ በደንብ። ችግር የለውም፣ አትጨነቁ፣ አይዞ። በጣም እናመሰግናለን። እንዴ መግባቱን ብለን ነበር። አሁን 2 ሳምንቱ እየገባን ነው። በጣም ደስ ይላል። በጣም እናመሰግናለን። ያክብርልን ወንድማለን። አባቴ ሰላሙን ልኛ አንተም። ዩዘር ሰው አላስገባም ነበር። ምን ልተባበር? አለው እግዚአብሔር ይመስገን። በቃ እየወጣህ ነው አይደል? አሁን እየወጣሁ ነው። በቃ ሌላ ቀን ጥያቄ ምናምን ከሆነ ወይ የዩቲዩብ ቪዲዮዎቹ ስር ምናምን ኮሜንት ላይ አስቀምጪ፣ ወይ በቲክቶክ ላኪልኝ፣ እንደዛ መልስላችኋለሁ። ሰላም እደሩልኝ ሁላችሁም። አዲስ አስወርቼሻለሁ አይደል? አዲስ ሰላም እደሩልኝ ሁላችሁም። ድንገት ፎርሙ ምናምን እምቢ ያላችሁ ሰዎች ካላችሁ ለመመዝገብ ቲክቶክ ላይ ጻፉልኝ፣ እኔ መልስላችኋለሁ፣ አወራችኋለሁ። ኦኬ። ስለዚህ የሳምንት ሰው ይበለን። ኔክስት ዊክ እንቀጥለዋለን ጌኔቲቭን። ሰላሙን ሁሉም በያላችሁበት። ዳንቲዩብ ካልጀመረ አላቅም። ዳንቲዩብ ላይ ሄዳችሁ ኮርሶቹን አይ ቲንክ የመረጠው ኤዋን ወይ ኤቱ ነው። አይ ቲንክ ኤዋን መሰለኝ። ሄዳችሁ ተመዝገቡ። እኔ ኤዋን አልሰጥም አሁን። ስለዚህ ሄዳችሁ ተመዝገቡ። ግን ኤዋን ወይ ኤፕሪል ላይ ወይ ማርች መጨረሻ ላይ ሰብስቢያችሁ በቂ ተማሪዎች ከሆናችሁ አስተምራችኋለሁ። ደህና ደሩልኝ። መልካም ሳምንት። ያው ሹነስ ቮኸኒ እንደም ስለደረሰ መልካም ቅዳሜና እሑድ ይሁንላችሁ ብያለሁ። ቻው።